ውድና የተከበራችሁ አድማጮቻችን መስመር ላይ ፕሮፌሰር አለማየሁ ይገኛሉ። ፕሮፌሰር አለማየሁ እንግዲህ በአብዛኛው ኢትዮጵያን ዘንድ የሚታወቁ ናቸው። በሚጽፏቸው አርቲክሎች እንደዚሁም ደግሞ በሚሰጧቸው ትንታኔዎች በኢትዮጵያ ውስጥ ካሉት ምሁራን አንቱ የተባሉ ናቸው። በተለይ ደግሞ አገራችን እሳቸውን የመሰለ ምሁር በመትፈልግበት ሰዓት የሚያደርጉት አስተዋጽኦ ይበል የሚያሰኝ ነው። ፕሮፌሰር አለማየሁ መስመር ላይ ይገኛሉ። ፕሮፌሰር አለማየሁ ሰላም ጤና ይስጥልኝ። ግብዣችንን ተቀብለው ስለመጡ በጣም እናመሰግናለን። እኔም በጣም አመሰግናለሁ ታሪክ ስለጋበዛችሁኝ። ይሄን ያህልም ጊዜ ወስዶ ባለመገናኘታችን ትንሽ ቅሬታ ቢኖረኝ አሁን በጣም ደስ ብሎኛል ካንተም ጋር ቆይታ ለማድረግ አድማጮችንም ጋር እንደዚህ ያለኝን አንዳንድ ሀሳብ ለማካፈል እድል ስለሰጠኝ ከፍተኛ ምስጋና ያቀርባለሁ። ፕሮፌሰር እኔም በጣም አመሰግናለሁ። እንግዲህ አድማጮቻችንም ሆነ እኛም ደግሞ የዝግጅት ክፍላችን እርሶን ማቅረብ በመቻላችን በጣም ከፍተኛ ደስታ ይሰማናል። በቀጥታ ወደ መወያያ ነጥባችን ልግባና እንግዲህ ኢትዮጵያ ውስጥ ያለው ስርዓት አምባገነናዊ ነው ተብሎ ይገለጻል። አምባገነናዊ ተብሎ የሚገለጽበት ምክንያት በአገሪቱ ውስጥ ከፍተኛ የሆነ ሰብአዊ መብት ረገጣን ስለሚያከናውንና አገሪቷን ለ25 ዓመት ይዞ በመገኘቱ ሊሆን ይችላል። ግን የአምባገነናዊያንን ሁናቴ ከተመለከትን አምባገነናዊያን አገራቸውን የሚጠሉበት ሁናቴ አይታይም እና ይሄ ኢትዮጵያ ውስጥ ያለው አምባገነናዊ መንግስት ያገርን መሬት ቆርጦ ያገርን ዳር ድንበር ሸርሽሮ ለጎረቤት አገር ይሰጣል። እንደዚሁም ደግሞ ዜጎችን ያፈናቀለ ለባዕዳን መሬቱን ይቸበችባል፣ ይሸጣል፣ ያከራያል። ኢትዮጵያን ማህበረሰብ በጨለማ ውስጥ አድርጎ ለጎረቤት የመብራት ኃይል ይሰጣል። እንደዚሁም እንደነ ጅቡቲ የመሳሰሉ አገራቶች ኢትዮጵያ ውስጥ ገብተው የውሃ ጉድጓድ ቆፍረው ውሃ እንዲጠጡ ሲያደርግ ያገሪቱ ህዝብ ግን ጀሪካን ደርድሮ እየተጠማ ባለበት ሁናቴ ይታያልና በአጠቃላይ ይሄ አምባገነናዊ ስርዓት ተብሎ የሚገለጸው ህወሓት የሚያደርገው ነገር ኢትዮጵያን የሚያፈርስ ኢትዮጵያን የሚጠላ ያስመስልበታልና እንዴት ነው ይሄ እንዴት ይብራራል ፕሮፌሰር? ይሄ ከአምባገነናዊነትስ በላይ ሊሆን አይችልም ወይ? ይሄ አምባገነናዊ የተባለው መንግስት ከዚህ በላይ ሊገለጽበት የሚችለው ነገር አይኖርም ወይ? በጣም ጥሩ ጥያቄ ነው ታሪክ። ብዙ ጥያቄዎች ያዘለ ጥያቄዎች ነው የሰጠኝና እንግዲህ እያንዳንዶቹን ለመተንተን እሞክራለሁ። በመጀመሪያ አንኳሩ ጥያቄ እዚህ ላይ የአምባገነናዊ መንግስት በተለይም ዘህወሓት ማለት ዘራፊ ህወሓት የሚያደርገውን ስሬትና አቋሙ ምንድነው የሚል ነው። እንግዲህ ለማብራራት ያህል አስፈላጊ ይመስለኛል አንድ አምባገነናዊ መንግስት ምንለው ይሄን ደግሞ አብራራዋለሁ። ምክንያቱም በአሁኑ ጊዜ ኢትዮጵያ ውስጥ መንግስት አለ አይደለም፣ ገዢዎች መቶ አሸንፈናል ብለው ራሳቸውን ስልጣን ላይ ሲያስቀምጡ መንግስት ያደርጋቸዋል ማለት አይደለም። እሱ ላይ በጥያቄ ልጠይቀኝ እንችላለን ስንወያይ ማለት ነው። ግን አምባገነናዊ ማለት ምንድነው ስንል አምባገነናዊ ማለት በአንድ ትርጉም ሊሰጠው ይችላል፣ ማናቸውም ሰው ሊገነዘበው። አምባገነናዊ ማለት በህግ በላይነት የማያምን ማለት ነው። በህግ በላይነት የማይስተዳደር ማለት ነው። በህግ በላይነት ስር ሆኖ ደግሞ ህጉን ተከትሎ የማይከተል ማለት ነው። ወይንም በህገ መንግስቱ ተገድቦ የማይኖር መንግስት ወይንም አስተዳደር ነው ማለት ነው። ይሄንን ደግሞ ጥያቄ ቀልበስ አድርገን ካየነው በህግ የማያምን አስተዳደር በህግ የማያምን መንግስት ምንድነው ብለን ስንጠይቅ አምባገነን ነው ስንል አምባገነን ማለት ምንድነው? ወሮላ ማለት ነው። አምባገነናዊ መንግስት ማለት በህግ በላይነት የማያምን በህግ ተገድቦ የማይስተዳደር እስከሆነ ድረስ የአምባገነናዊ
ወሮበላ መንግስት ነው ማለት ነው። እንግዲህ ወይንም የማፊያ መንግስት ማለት ነው። እንደ ልቡ ይሰራል፣ የህዝብን ነፃነት ይገፋል፣ መብት አይጠብቅም፣ ህገ መንግስቱን አይከተልም፣ ገደብ የለውም፣ ስነ ስርዓት ይጎለዋል። እንደውም በደንብ ካየነው ከወታደራዊ መንግስት ምንም የሚለየው ነገር የለም። ማለት የወታደራዊ መንግስት በህግ በላይነት አያምንም። ህጉ እኛንም ብሎ ነው የሚያምነው። ማለት ማርሻል ሎ ይባላል። እኛ ፈራጭ ቆራጭ ሆነን እኛ በጠመንጃ አፈሙዝ እናስተዳድራለን፣ ምንፈልገውን እንገላለን፣ እናስናለን፣ እናወጣለን፣ እናወርዳለን የሚለው የረግጦ አገዛዝ ማለት ነው። ስለዚህ አምባገነናዊ መንግስት የምንለው እነዚህን በሙሉ ያካተተ ነው ማለት ነው። እንግዲህ አምባገነናዊ መንግስት ስርዓቱ ምንድነው? ያው ስርዓቱ ስርዓት አለመኖሩ ነው። ምክንያቱም ስርዓት የሚባለው ነገር ራሱ ህግ ላይ ተመሰረተ ነው። ስርዓት የሚለው ነገር አስተዳደር ቅደም ተከተል የሚኖረው አይነት ነገር ሲሆን ነው። ነገር ግን የሚያስተዳድሩ አካሎች ህጉን የሚጠብቁ አስከባሪዎች እንደፈለጋቸው የሚያደርጉት፣ ህጉን በስራ ላይ ማዋል ያለባቸው ዳኞች ራሳቸው የፖለቲካ መሪዎች ተከታታይ ወይም ተከታታይ ሆኖ በሚኖሩበት ጊዜ እንዴት አድርጎ ነው ህግ ተብሎ ወይም በህግ አስተዳደር ሊደረግ የሚችለው ነው። እነዚህ እንግዲህ ህግ በላይነት ማለት ብዙ ጠንቆች አለው። ምንድነው ጠንቆቹም? አንደኛ አሁን አንተ ቀደም የጠቀስካቸው ነገሮች ናቸው። በተለይ አፍሪካ ውስጥ መሬት በጣም ወሳኝ ነገር ነው። ህዝብ የሚኖርበት መሬት ከሌለው መሬት ወይም መሬት መቆራረጥ፣ መሸጥ፣ መለወጥ፣ እየያዙ ለውጭ ሰው መስጠት ኢንቨስተር እየተባሉ ከዛም አልፎ ተርፎ ደግሞ የሀገርን ጎንና አካላት በሚስጥር ቆርጦ ለሌላ ሀገር መስጠት የመሳሰሉት ነገሮች አሉ። እንግዲህ የዘመናት መንግስት አንቀጽ 40 ላይ የሚገርም ነገር ነው። ይሄ መሬት የመንግስት ነው ይላል እና ከዛም ደግሞ የህዝብ ብሔሮች ምናምን ይጨምርበታል። እንግዲህ ይሄ ከሆነ መሬት የመንግስት ከሆነ መንግስት የማን ነው የሚለው አለብን። በአሁኑ ጊዜ መንግስት የሚባለው አካል ተቆጣጥረው ያሉት ዲዛስተር ያስቀመጡት የዘህዋት መሪዎች ናቸው። ስለዚህ መሬቱንም በእጃቸው ነው ማለት ነው። መንግስትም ብቻ ሳይሆን መሬቱም የነሱ እንደ ግል አድርገው ያን መሬት ተጠቅመውበት የሚያዝቡት እንደማለት ነው። እነዚህ ሰዎች ገደብ አላቸው ወይ ነው የሚሰሩትን በሰብአዊ መብትም ሆነ የህዝቡን ኑሮም ሆነ መሬት አስተዳደርም ሆነ የመሳሰሉትን ነገር ምን ማድረግ ህዝቡ ምን መብት አለው? ስለዚህ ጭሰኛ ካልተፈለገ ይወገዳል፣ ይነሳል። መሬቱ ደግሞ ያስፈልገው ሰው ይሰጣል። ይሄንን ደግሞ በጋዳ አይተናል። በብዙ ቦታ በጋምቤላ አይተናል፣ በኦሞ አይተናል፣ እንደዚህ በሌላ ቦታዎች በቤኒሻንጉል አይተናል። ዘህዋት ተጠያቂነት የለውም። አንደኛው የአምባገነናዊ መንግስት መጠቆሚያው ተጠያቂነት አለመኖሩ ነው። ዘህዋት 100% አሸንቻለሁ፣ ጦሩ በጄ ነው፣ እንደፈለገኝ አደርጋለሁ፣ ቢነሳ የመሳሰሉት ነገሮች ቢመጡ በመሳሪያና በሌላም ነገር እናከሽፋቸዋለን። ስለዚህ ኢኮኖሚውን ሙሉ በሙሉ እንቆጣጠራለን። ስለዚህ ማንም እኛን ደፍሮ ሊጠይቀን አይችልም ነው። ደግሞ አንድ አስተዳደር ተጠያቂነት ከሌለው የሚፈልገውን ማድረግ ይችላል ጊዜው ሲመጣ ድረስ ማለት ነው። ግን አሁን ሁኔታው ለእነሱም እየጠበቀባቸው የሄደው በቀደም አድርገን ሰምተናል ከኃይለ ማርያም በህዝብ ትከሻ ላይ ሽኮኮ ቁጭ ብለን ለዘላለም መኖር አንችልም ብሏል። ምን ማለት ነው? ይሄ ጥሩ አነጋገር ነው። ህዝቡን ለማታለል በጎሳ በሃይማኖት በመሳሰሉት ነገር ለመከፋፈል የተደረገው ጥረት ምናልባት በጊዜያዊ ሁኔታ ጊዜው ለማራዘም ችለው ይሆናል። ግን አሁን ህዝቡ ነቅቷል። ሃይማኖትም ይህንን ቃል የተጠቀመ ይመስለኛል። ህዝቡ ነቅቶብናል። በእሱ አስተያየት መልስ ሳንሰጥ በቶሎ አስፈላጊውን ነገር ሳናደርግ ምናምን ነው። ግን ዋናው ነገር ምንድን ነው? ህዝቡ አክትፍ ብሎ ትቶናል፣ ጥሩናል። ስለዚህ አንድ ነገር ማድረግ አለብን። እንግዲህ እሱ የሚለው እናስተካክላለን። ምኑ ነው የሚስተካከለው? አምባገነንነቱ የሚስተካከለው፣ ዘረፋው ነው የሚስተካከለው፣ ምኑ ነው የሚስተካከለው? ስለዚህ የያዘውን በአይነት ነገር ነው
በመጨረሻ ላይ እነሱ ስልጣናችንን በማናቸውም አይነት ካስፈለገ በመሳሪያ ያህል ተጠቅመን አንበርክከን እንገዛለን፣ እንቀጠቅጣለን። ይሄ ደግሞ ከአምባገነኖች የሚጠበቅ ነገር ነው። ግን ይህንን ባደረጉ ጊዜ ደግሞ የበለጠ ህዝቡ መቃወምና መነሳት ይጀምራል። ይህን ደግሞ አይተነዋል። ምክንያቱም ፍርሃቱ ይጠፋል ማለት ነው። ካልቻሉ ደግሞ በገንዘብ መግዛት፣ በሙስና በመሳሰሉት ነገር ለማዳከምና ስልጣናቸውን ለማራዘም ነው የሚሞክሩት። አሁን ግን ያ ሁሉ የከሰመና ነገሩ እያከፋ ነው ማለት ነው። እኔ እንደምረዳው የአእምሮ ጭንቀት ላይ ያሉ ይመስለኛል። እነዚህ ሁኔታዎች ደግሞ ተከስተው ምን አይነት ጠንቅ እንደሚያመጡ ያውቃሉ። ስለዚህ ምንድነው ማድረግ የሚችሉት? ሌላም ደግሞ አባባሽ ነገሮች አሉ። የረሃብ ጉዳይ አለ፣ የህዝብ ድህነት አለ። ብዙ ጠንቅ እንደሚያመጡ እንደሚባለው ሁሉ አንድ ሰው የዘራውን የሚያስለው አሁን የነሱ 25 ዓመት የዘሩትን የዘር መለየትን ጨምሮ ማለት ነው አሁን ለማጨድ እየተዘጋጁ ነው ማለት ነው። ፕሮፌሰር አለማየሁ በጣም አመሰግናለሁ። እንግዲህ መንግስቱን እንደገለጹልኝ በህግ የበላይነት የማያምንና ተጠያቂነት የሌለው በማለት የገለጹበት ሁኔታ ያለ እነርሱ ኢኮኖሚውን ተቆጣጥረውታል፣ መሬቱን ተቆጣጥረውታል፣ ሚሊተሪውን ተቆጣጥረውታል። ስለዚህ ጭሰኛ በማንኛውም ሰዓት ሊገፋ ይችላል በማለት የገለጹበት ሁኔታ ነበር። የኃይለ ማርያም ደሳለኝም ንግግርንም እዚህ ላይ የጠቀሱበት ሁኔታ ነበር ማለት ነውና ይሄን መንግስት አልለውም በማለትም የገለጹበት ሁኔታ ነበርና እስቲ መንግስት አልለውም ሊያስብሎት የቻለበትን ለመንግስት አላየውም ያሉበትን ዋነኛ ምክንያቶች ቢገልጹልኝ ደስ ይለኛል። ምክንያቱም መንግስት ማለት እኮ ህዝብ የፈጠረው ያስተዳደር ክፍል ማለት ነው። አንድ ግሩፕ ወይንም አንድ የተሰባሰቡ ሰዎች ራሳቸውን በጠመንጃ ስልጣን ላይ አስቀምጠው ወይንም ምርጫ ሰርቀው ወይንም በሌላ ዘዴ አጭበርብረው ስልጣን ላይ ቆይተው መንግስት ሊሆኑ አይችሉም። እንግዲህ እዚህ ላይ በሁለት ልንመለከተው እንችላለን። መንግስት የሚለው ነገር በዓለም አቀፍ ህግ ለየት ያለ ትርጓሜ ይሰጣል። መንግስት የሚባለው ነገር በኢንተርናሽናል ህግ በዓለም አቀፍ ህግ ላይ የተወሰኑ ነገሮችን ካሟላ መንግስት ይባላል። ከጫካም መጥቶ ስልጣን ላይ ቢቀመጥ ሚሊተሪም ሆኖ በስልጣን ላይ ቢቀመጥ የፈለገውም ቢሆን እነዛን ነገሮች በዓለም አቀፍ ህግ የተጠቀሱትን ነገሮች እስካሟላ ድረስ መንግስት ተብሎ ይጠበቃል ወይንም መንግስት ተብሎ በዓለም አቀፍ ሊገነዘብ ይቻላል። ነገር ግን መንግስት ማለት በተለይ ዲሞክራሲያዊ መንግስት እንል ነው የሚያገኘው ድጋፍ ከህዝብ ነው። ህዝብ ነው የሚመርጠው። ህዝብ ፍቃዱን ይሰጣል ማለት ነው። አንድን መንግስት የሚያሳኘው የህዝብ ፍቃድ ስላገኘ ነው። ዘዋት 100% አሸነፍኩ ይላል። 100% የህዝቡን ድምፅ ወስጃለሁ ነው የሚሆን። ማለትም ፓርላማውን በቁጥጥር ስር አድርጌያለሁ፣ አሸናፊው እኔና ከኔ ጋር ያሉት አበሮች ናቸው፣ እኛ 100% እንቆጣጠራለን ይላል። ይሄ እንግዲህ በዓለም ላይ ተሰምቶ የሚታወቅ ነገር አይደለም። ማናቸውም አገር ውስጥ አንድ ፖለቲካ ፓርቲ ሁሉን ነገር 100% አሸንፌያለሁ ካለ ያ ፓርቲ መንግስት ነው ማለት ሳይሆን ያ ፓርቲ የህዝቡን ድምፅ ሰርቆ ነው የተቀመጠው ማለት ነው። ስለዚህ የተሰረቀ ምርጫ ይሄ ደግሞ መሰረቁን የዓለም አቀፍ ገለልተኛ አካሎች ተናግረውታል። ይሄ ምርጫ ትክክል አይደለም፣ ይሄ ምርጫ ብዙ የሚጎሉት ነገሮች አሉ፣ ይሄ ምርጫ ነፃ አይደለም፣ ይሄ ምርጫ ትክክለኛ አይደለም ብለው ብዙ ገለልተኛ የዓለም አቀፍ አካሎች ዳኝተውታል። ስለዚህ መንግስት አይደለም የሚለው ለምንድን ነው? የህዝብን ድምፅ ድጋፍ ሳያገኝ የህዝብን ድምፅ ሰርቆ ስልጣን ላይ ስለተቀመጠ መንግስት አለው። ምናልባት አስተዳደር የሚባለው ቃል ተገቢ ሊሆን ይችላል። አስተዳደር ካልሆነ ደግሞ አገዛዝ። ምክንያቱም በስልጣን ላይ ቁጭ ያሉት በመሳሪያ ኃይል ስለሆነ በመሳሪያ ኃይል ይገዛሉ ማለት ነው። ስለዚህ የመሳሪያ ኃይል ድጋፍ ያለው አገዛዝ ብዬ ነው የምመለከተው ማለት ነው ዘዋትን። ሌላው ደግሞ ልነጋገር እንችላለን። በአገሪቷ ውስጥ ስንት ነው 79 ነው 90 ምናምን ፓርቲዎች አሉ ይባላል። ከዛ ውስጥ አንድ ፓርቲ ሁሉንም ደምስሶ ሲያሸንፍ እሱ ራሱ ደግሞ ሌላ ተቋሚ ነው። እንዴትስ ቢሆን እንደው አንድ ፓርቲ እንኳን ሌላ እንደው ድምጽ ሊያገኝ አይችልም። ስለዚህ ብዙ የሚያመላክቱ ነገሮች አሉ። እነዛን ነገሮች ከተመለከትን መንግስት አለ ማለት አንችልም። ምናልባት በጦር የተደገፈ መንግስት ልንለው እንችላለን። የህዝብ ድምጽ ሰርቆ የተቀመጠ መንግስት ልንለው እንችላለን። ግን እነዚህን ነገሮች ሳንጠቀም ዝም ብሎ
በደፈናው መንግስት ማለት በእኔ አስተያየት ትክክለኛ አነጋገር አይደለም ብዬ ነው ማምነው። አይነቱ መጠቀስ አለበት። ዘራፊ ከሆነ የዘራፊ መንግስት መባል አለበት። ድምፅ የሰረቀ መንግስት ተብሎ መጠቀም አለበት። ስለዚህ ዝም ብሎ መንግስት የሚለው እንደውም የበለጠ የተደረገውን ጥፋት በህዝብ ወይም በሰው አእምሮ ውስጥ የሚያጠናክረው ይመስለኛል። መንግስት ሲል አንድ ሰው አነጋገሩ ምንድን ነው የሚጠቅሰው? ያ መንግስት ህጋዊ መንግስት ነው ማለት ነው። ህጋዊ መንግስት ማለት ምንድን ነው? ህገ መንግስቱን ተከትሎ ህገ መንግስቱ ተገድቦ የሚኖር መንግስት ነው ማለት ነው። ይሄኛው ሌላ አመላካች ነገር ነው ማለት ዘዋት ህገ መንግስቱን እንደ ተጻፈበት እንደ ብታጭ ወረቀት ወርውሮ ጥሎታል። ስለዚህ እንዴት ተደርጎ መንግስት ሊባል ይቻላል? ህገ መንግስታዊ ያልሆነ መንግስት ማለት ይቻላል። ግን ህገ መንግስቱን የማይከተል መንግስት ተብሎ ደግሞ ሊነገር አይችልም። ስለዚህ እነዚህ ናቸው ዋና ዋና ምክንያቶች ለማለት ነው። በጣም ጥሩ ፕሮፌሰር አለማየሁ፣ እንግዲህ መንግስት ካልሆነ መንግስት ጋር በተለይ የምዕራባውያን አገራት እንደ መንግስት አድርገው አብረው ሲሰሩ ስንመለከት ይሄ ነገር አደጋ ሊኖረው አይችልም ወይ? ለምሳሌ ምዕራባውያኑን ከተመለከትን በመግለጫቸው ላይ የኢትዮጵያ መንግስት የሚያደርገው የሰብአዊ መብት ረገጣ ወይም በሰብአዊ መብት በኩል ያሉ ችግሮች እንዳሳሰባቸው ሲገልጹ ይታያል። በሌላ በኩል ደግሞ ይሄንኑ አሁን እርሶ የገለጹትን መንግስት ያልሆነውን አምባገነናዊ አሰራር ወይም ደግሞ ገዢ ከሱ ጋር አብረው የሚሰሩበትን ሁናቴ እናያለንና ምናልባት ይሄንን ለምን ታደርጋላችሁ ተብለው ሲጠየቁ በአካባቢው ላይ ስቴቢሊቲ እንዲኖር የሚል ሐሳብ የሚገልጹበትን ሁናቴ እንመለከታለን። የገንዘብም ድጋፍ የሚደረግበት ሁናቴ አለ። እነሱ ምዕራባውያኑ ስቴቢሊቲን ፈልገው በሚመጡበት ሰዓት በሌላ መልኩ የአካባቢውን ስቴቢሊቲ ያናጉት አይደለም ወይ? ዜጎች በአካባቢው ላይ ያሉትን ሌሎች ንቅናቄዎችና እንቅስቃሴዎችን እንዲደባለቁና ምስራቅ አፍሪካ ላይ ሌላ ጠንቅ ሌላ አደጋ እንዲመጣ አያድርግም ወይ? በምዕራባውያኑ በኩል የሚታየው ደብል ስታንዳርድ በተለይ 100% አሸነፍኩ በምርጫ አሸነፍኩ ከሚለው መንግስት ጋር አብረው ሲሰሩ በአሜሪካው ቤተ መንግስት ወይም ዋይት ሃውስ ውስጥ ሱዛን ራይስ ይሄንኑ ሲናገሩ ሳቃቸውን የለቀቁበት ሁናቴ የምንረሳው አይደለም። ፕሬዝዳንት ኦባማ ወደ ኢትዮጵያ በሚሄዱበት ሰዓትና ይሄ አካባቢውን ሊያናጋ አይችልም ወይ? በጣም ጥሩ ጥያቄ ነው። ግን መገንዘብ ያለብን አንዳንድ ነገሮች አሉ። አንዳንዴ ፊታችን ላይ ቢደቀኑም ምናልባት ላንመለከታቸው እንችላለን፣ ላንገነዘባቸው እንችላለን። አንደኛ ምንድነው በምዕራባውያን መንግስት በእነሱም የሚደገፉ አቋማት እንደ ወርልድ ባንክ፣ የዓለም ባንክ የመሳሰሉት ምናምን የኢትዮጵያ መንግስት ብለው እርዳታም የሚሰጡት ከግንኙነትም የሚያደርጉት እውነት መንግስት ነው ብሎ አምነው አይደለም። ይህን ላረጋግጥልህ። ግን እነሱ የሚፈልጉት መንግስትም ሆነው አገልጋይ ነው የሚፈልጉት። አገልጋይ የሚፈልጉት ምንድን ነው ማለት በተለይ በኢትዮጵያ ማለት በአፍሪካ ውስጥ አንደኛ ረብሻ እንዳይኖር፣ ጸብ እንዳይኖር፣ ጦርነት እንዳይኖር፣ ስታቢሊቲ ያልከው ወይንም መረጋጋት እንዲኖር ይፈልጋሉ። ህዝቡ በላ፣ ጠጣ፣ መብቱ ተረገጠ፣ ወደቀ፣ ተነሳ ጉዳያቸው አይደለም። ይሄንን በግልጽ መገንዘብ አለብን። ይሄ ደግሞ አዲስ ነገር አይደለም። ምዕራባውያን አፍሪካን በቅኝ አገዛዝ ጊዜ በሚገዙበት ጊዜ አፍሪካኖችን ከሰው ደረጃ አይደለም የሚቆጥሯቸው፣ ከሰው በታች ወይንም ከሌላ አራዊት ጋር እኩል አድርገው ነበር የሚያቸው። ያ ምናልባት በጋድ ላይታይ ይችላል፣ ግን በስራ ሁልጊዜ የሚያሳዩት ነገር ነው። ይህም ስል ምን ማለት ስለ ሰብአዊ መብት ጠቀስክ፣ ስለ ህገወጥ ድርጊቶች እነዚህን የመሳሰሉትን በተለይም ዘዋት የሚሰራቸውን ተገነዘብ። ሱዛን ራይስም ሆነ ኦባማም እዛ ሄደው አይን ባወጣ መንገድ የኢትዮጵያ መንግስት ዲሞክራሲያዊ ነው ብሎ ተናገረ። እንግዲህ እነዚህ ፕሬዝዳንቱም ሆነ እነ ሱዛን ራይስ የመሳሰሉት እውቀት የሚጎላቸው አይደሉም፣ የመረጃ ጉድለት ያላቸው አይደሉም፣ የሚያስተሳሰብ ጉድለት ያላቸው አይደሉም። ዓለምን አንቀጥቅጠው የሚገዙ ሰዎች ናቸው። እውነቱን ያውቃሉ፣ ግን ይዋሻሉ። በገሃድ በህዝብ ፊት በዓለም ፊት ቀርቦ እንደዛ መናገሩ ለምንድን ነው የሚል ነው። እንግዲህ ይህ ስለ ጥቅም ጉዳይ የሚያነጋግር ነው። አሜሪካ የራሷ ጥቅም አላት። ጂኦፖለቲካል ይሉታል ወይንም አካባቢ ያለው የፖለቲካ ነገሮች በዛ በአህጉሪቷ ማለት ነው የነሱ ጥቅም አለ። አንደኛው አሸባሪዎችን መቆጣጠር ነው። ሁለተኛ በአካባቢው መረጋጋት ኖሮ እነሱ የስራቸውን ወደፊት እንዲቀጥሉ ማለት ነው። ነገር ግን እዚህ ላይ ሰብአዊ መብት መጠበቅ
መልካም አስተዳደር የመሳሰሉት ነገሮች በሁለተኛ በሶስተኛና በአራተኛ ደረጃ የሚኖሩ ነገሮች ናቸው። እነዛ አስፈላጊም ናቸው ብሎ ቢያምኑ በስራ ላይ ዋሉ አልዋሉ ይሄን ያህል የሚያስከፋቸው የሚያስቆጫቸው ነገር አይደለም። ለምን ምዕራባውያን አፍሪካ ሁልጊዜ በችጋር በረሃብ በጦርነት እርስ በርስ በመተላለቅ ምናምን ያለች ናትና ይሻሻል ብሎ አያምኑም ብዬ ነው። ይሄ በግልጽ ነው የምናገረው። አፍሪካ የመሻሻል እድል አላት ወይም ራሷን ታስተዳደራች ብሎ የምዕራባውያን መሪዎች አያምኑም። እና የሚያዩት ምንድን ነው? ከቀን እስከ ቀን እስኪሄዱ ድረስ በረሃብም ቢሆን በጣም እልቂት መጥቶ እንትን እስካላለ ድረስ ድህነትም ቢሆን አንዳንድ እርጥባን እያደረግንላቸው ምናምን እስከዛ እስከቆዩ ድረስ በቃ በዛው ነው የሚቀጥሉት ነው። አፍሪካ ወይም የአፍሪካን ሕዝብ ራሱን ቆሞ ራሱን ችሎ ራሱን አስተዳድሮ ከዓለም ሕዝብ ጋራ ተወዳድሮ የራሱን እጣ ፋንታ ያስተዳድራል ብሎ አያምኑም። ይሄ እንግዲህ ምናልባት በግልጽ ለአድማጮች የምነግረው ነገር ይሆናል። ስለዚህ ኦባማም ሆነ ሌሎችም እሱም ምናልባት አባቱም ከአፍሪካ መጣ ቢሆን የመሳሰሉትን ነገር አፍሪካን ሰው ጥለዋታል። ማለት ምንድን ነው? ማይሻሻል ነገር ስለሆነ በቃ እንደዚሁ እያነከሰ ኢትዮጵያም አፍሪካም በጠቅላላ እያነከሱ ወደፊት ይሄዳሉ። ያው የተለመዱት ጦርነት ይመጣል፣ ረሃብ አለ ምናምን፣ እሱም በየአመቱ የሚሰጠውን ድርጎ እየሰጠን በዛው ይቀጥላል ነው። ስለዚህ ቀደም አድርጎ የጠቀስካቸው ነገሮች በተለይ በጠንቅ ጉዳይ እነዚህ ነገሮች ጨቋኝና አምባገናዊ መንግስቶች እየደገፉ ለጊዜያዊ መረጋጋት ወይም ስታቢሊቲ እያገኙ ለወደፊቱ ግን ትልቅ አለመረጋጋትና ትልቅ መሰበጣጠር የሚመጣበትን ሁኔታ እንዴት አይገነዘቡም የሚል ነው። ይሄ የሚያስጨንቃቸው አይመስለኝም። ማያስጨንቃቸው ምክንያት አንደኛው አፍሪካ ሁልጊዜ በጭንቀትና በውጥረት በጦርነት በመሳሰሉት ነገሮች ተጨንቃ የምትኖር ናትና ጊዜው ካራዘምን ያው ጊዜው መምጣቱ አይቀርም፣ ሲመጣ ያኔ ደግሞ የሚደረገውን እናደርጋለን ነው የሚሉት። ሁለተኛ ጥቅማችንን የሚጠብቁት ሰዎች ወይም ለእኛ ሎሌ ሆነው ወይም በአሽከርነት የሚሰሩት ሰዎች ቀጥቃጮች ሆነው በአምባገነንነት የሚኖሩ ናቸው። እኛ የምንነግራቸውን ያደርጋሉ፣ የምንፈልገውን ያደርጋሉ። ከዚህ በላይ ምን እንፈልጋለን? ምክንያቱም እነሱ ባይኖሩ እዛ አካባቢ ረብሻ ቢፈጠር መፈናቀል ቢፈጠር ምን ይባል የእኛ ጦር ወታደሮች ሄደው ያንን ነገር መፍታት ሊኖርባቸው ይችላል ነው። ኦባማም ተናግሮታል። በሶማሌ በኩል ያኔ ዛሬ ስንት ወር ነው 4-5 ወር በሄደ ጊዜ ተናግሮታል። ወደ ሐምሌ ላይ ምንድን ነው ያለው? በሶማሊያ ውስጥ ያለው አሸባሪነት ችግር በኢትዮጵያን ወታደሮች ይፈታል፣ እኛ ይሄን በጣም እንፈልገዋለን ያለው። ምን ማለቱ ነው? የኢትዮጵያ ወጣቶች ሄደው ማገዶ ይሆናሉ እዛ፣ የአሜሪካን የውጭ አመራር ይጠበቃል፣ ምንም ነገር የለም ማለት ነው። ከነሱ የሚወጣ ያው ድርጎ ነው እንጂ ሌላ ነገር የለም። ስለዚህ ፕሮክሲ ይሉታል። የኛ ተወካይ ተዋጊዎች ናቸው። በዛ ላይ ደግሞ አመስግኖ ነው በጣም ጥሩ ተዋጊዎች ናቸው፣ የሚያደርጉትን ያደርጉልናል። ስለዚህ ተከታዩ ወታደሮች አሉን አይነት አነጋገር ነው። እንደዛ ማን ያደርግላቸዋል? እነዚህን ሰዎች መደገፍ ግዴታቸው የሚሆነው ለዚህ ነው። አስፈላጊውን ስራ በሎሌነት ደረጃ ሆነው ስራ ያስፈጽሙላቸዋል። እነሱ ደግሞ የሚያዩት አንደኛ ደረጃ የራሳቸውን ጥቅም ነው እንጂ የኢትዮጵያ ሕዝብ በመልካም አስተዳደር ተስተዳደረ፣ መብቱ ተጠበቀ፣ እነዚህ የሚሉት ጥያቄዎች ለምንስ እነሱን ወደ እነሱ ያተኩራል? ምን ግድ ይሰጣቸዋል? እርግጥ ያ በሁለት አፍ ነው የሚያወሩት። በአንድ አፋቸው ዴሞክራሲን እንደግፋለን፣ ሀገራችን እንደዚህ የዴሞክራሲ መርሆን ነው የተመሰረተችው እንደዚህ እያሉ ፕሮፓጋንዳ ይለቃሉ፣ ይቦተልካሉ ማለት እንችላለን። በስራ ላይ ግን አውሉት ሲባሉ ሸርተት ነው የሚሉት። ለምን አፍሪካኖች ለዲሞክራሲ ብቃት አላቸው ብሎ አያምኑ። ስለዚህ ይህንን መገንዘብ ያለብን ብዙም ጊዜ ደግሞ በጣም እንዳንከፋ የሚያደርገን ነገር ከነሱ ብዙ መጠበቅ የለብንም። ኦባማም ሆነ ምዕራብ ምናምን የመሳሰሉት በተለይ ኢትዮጵያ ውስጥ መልካም አስተዳደር ጉዳያቸው አይደለም።
ሰብአዊ መብት መረገጥ ጉዳያቸው አይደለም። መልካም አስተዳደር፣ የህግ በላይነት፣ ተጠያቂነት እነዚህ የመሳሰሉት ነገሮች ኖሩ አልኖሩ ለነሱ ጉዳያቸው አይደለም። ስለዚህ ከነሱ ምንም መጠበቅ የለብንም ነው። በተለይ ደግሞ ምዕራብ ወይንም ከአሜሪካ መጥተው ወይንም የአሜሪካ የፖሊሲ የአስተዳደር ለውጥ በውጭ አስተዳደር ለውጥ ማለት ነው በአፍሪካ መጥቶ የተሻለ ነገር ያመጣል ብለን መጠበቅም የለብንም። ምክንያቱም እነዚህ ሁለት እኮ አብረው የሚሰሩት እንዴት አድርጎ ይጠበቃል ማለት ሁለት ሌሎች አብረው የሚሰሩበት ጊዜ እንዴት ነው ከሌላ መጥቶ ተባብራቸው አታድርጉ የሚለው አስተያየት ትክክለኛ አይመስለኝም። ስለዚህ እነሱ ሁለቱ እጅ ለእጅ ተያይዘው ነው የሚሄዱት። ከነሱ ምንም የሚጠበቅ ነገር የለም እና ያንተ ጥያቄ ዋናው ጠንቅ ይመጣል የሚለው ነው። ጠንቅ ሲመጣ ለነሱ ያው ጠንቁ ሲመጣ መምጣት እንደማይቀር ያውቃሉ። አሁን በኢትዮጵያ ሁኔታ ቢሆን እኔ እንደሚመስለኝ ያለው ሁኔታ ከፍተኛ ጠንቅ እንደማይመጣ ያውቃሉ። ግን አያምኑም። ያ ጠንቅ መጥቶ ተከስቶ እንደዚህ ይሆናል አይሉ። በግብጽ ላይ ያየነው ነገር እኮ ነው። አሁን በግብጽ ላይ የአሜሪካን ፖሊስ ተመልክተነዋል። እስከ መጨረሻው ድረስ 38 ዓመት ሙባራክ እያለ ተረዱ እርዳታ ሰጥቶ የፈለጉትን ነገር አደረጉ። እነሱ የአሜሪካ ምዕራብ በጠቅላላ ነገሩ የሚገባቸውና መንቀሳቀስ የሚጀምሩት ብዙ መንቀሳቀስ ሲጀምር ነው። አረብ ስፕሪንግ የተባለውን እንደምታስታውሰው ወጣቱም ህዝቡም ተነስቶ መጮህና መንቀሳቀስ ሲጀምር ያኔ ኦባማ መጥቶ እኛ ከህዝቡ ጋር ነን ዲሞክራሲ ያስፈልጋል ምናምን እያለ መለፈፍ ጀመረ። ስለዚህ እነሱ ሁሉ ጊዜ የሚጠጉት አንደኛ ብቃት ያለው ተቃዋሚ ሲኖር ከነሱ ጋር አብሮ ለመስራት ይሞክራሉ። ምክንያቱም ዳባቸው በሁለቱም በኩል መቀባት ይፈልጋሉ። ይሄ ነገር ካልሆነ እኮ ከነዚህም ጋር መስራት እንችላለን ይላሉ። አለዚያ ደግሞ ህዝባዊ አመጽ ሰፋ ብሎ ወይም ተስፋፍቶ የሚመጣበት ጊዜ ያኔ ደግሞ ድንጋጤ ይዛቸውና ይሄ ነገር ከቁጥጥራችን ውጭ ሊወጣ ይችላል ብለው ስለሚያምኑ ያን ጊዜ ደግሞ ተጽዕኖ ማድረግ ይጀምራሉ። አንዳንድ ነገርን ማስታረቅ ይሞክራሉ። የመሳሰሉትን ነገሮች ለማድረግ ይሞክራሉ። ግን ሁሉም ከጥቅማቸው ጋር የተያያዘ ነው። ስለዚህ ከነሱ ብዙ አይጠበቅም። ግን ሁኔታው እየባሰ ሁኔታው እያስከፋ በሚመጣበት ጊዜ በተለይ የህዝብ አመጽ በሚነሳበት ጊዜ መጥተው ሁኔታውን ለማሻሻል ይሞክራሉ። ሰምተህ እንደሆነ ምናልባት እርግጠኛ ነኝ ሳይሰማከር ባለፉት ጥቂት ቀናት ውስጥ የአሜሪካን የከፍ ያለ አስተዳዳሪ በውጭ ጉዳይ ወደ ኢትዮጵያ ሄዶ ከሰዎቹ ጋራ ስለ ኦሮሚያ ውስጥ ስለሚደረገው ጥፋት፣ እልቂት፣ አገዳደል፣ እስር የመሳሰሉትን ነገሮች ለማነጋገር በአገሪቱ ውስጥ ያለውን የሰብአዊ መብት ረገጣ የመሳሰሉትን ነገሮች ለማነጋገር ሄዷል ተብሏል። እንግዲህ ሄዷል እና አንድ ነገር ተደረገ። ውጤቱ ምን እንደሆነ አናውቅም። ግን አሁን የጠቀስኩልን ነገር የሚያሳይ ይመስለኛል። እነሱ ሁልጊዜ የሚነቁት ወይንም ወደ ስራ የሚንቀሳቀሱት አንድ ነገር ምድር ላይ ሳይሆን ንቅናቄ ሳዩ ወይንም ተጨባጭ ነገር ከህዝቡ ሲያዩ ይሄ ነገር ሊከፋ ይችላል። ያኔ ነው እንግዲህ ራሳቸውን የሚያመቻቹት ማለት ነው። ለራሳቸው የሚሆነውን ነገር ምናልባት ይሄ ነገር እሳት ተያይዞ ለውጥ ከመጣ ከማን ጋር ነው የምንለጠፈው ነው ያቺ ጉዳያቸውን ለመቀየር ማለት ነው። ስለዚህ እነሱ የሚፈልጉት ይሄም ሆነ አሁን ያሉትም ሆኑ የሚወጣም ለነሱ ታዛዥ ሆኖ እንዲሰራ ነው። ግን ያቺን ለውጥ በምትመጣበት ጊዜ ራሳቸው የተመቻቸ ቦታ ሆነ ለማስቀመጥ ይሞክራሉ። አሁንም እንደዛ አይነት ይዞት ነው ብዬ ነው የምገነዘበው። ፕሮፌሰር በጣም አመሰግናለሁ። ሰፋ ያለ ገለጻ ነው። እንግዲህ ላይ ያስቀመጡት ነገር አለ።
በአገሪቷ ውስጥ አገልጋይ ወይም ሎሌ እስካላቸው ድረስ ምዕራባውያኑ ምንም ደንታ የላቸውም። ቀደም ሲል ቅኝ አገዛዝን በሚያደርጉበት ሰዓት ለአፍሪካ ህዝብ ደንታ እንዳልነበራቸው ሁሉ አሁንም የጃዝር ቅኝ አገዛዝን ከማድረግ ምንም የሚያግዳቸው ነገር እንደሌለ የገለጹበት ነገር አለ። እንግዲህ እንዳስቀመጡልኝ ከሆነ መንግስቱ ወይም መንግስት አንለውም ብለዋል ቀደም እና ገዢው የሀገሩን ህዝብ ጥቅም አስከባሪ ሳይሆን የሌላን የሀያል ሀገር ጥቅም አስከባሪ የሆነበት ሁናቴ ይታያል ማለት ነው። እንደ ፎሎ አፕ ኩዌስችን እንደ ተከታይ ጥያቄ ላነሳሉት የፈለኩት ነገር ነበር። የግብጽ ህዝብን ንቅናቄ እስከ መጨረሻው ሰዓትና ደቂቃ ድረስ ኢቭን በወቅቱ የሴክሬታሪ ኦፍ ስቴት የነበሩት ሂላሪ ክሊንተን የውጭ ጉዳይ መስሪያ ቤትን ይመሩ የነበሩት ከሙባረክ ጋር የመሆን አዝማሚያን ያሳዩበት ሁናቴ ይታይ ነበር። ግን የህዝቡ ንቅናቄ እየገፋና እየጎላ ሲመጣ ከሂላሪ ለየት ባለ መልኩ ኦባማ ተነስተው ከሙቭመንቱ ጋር ከንቅናቄው ጋር እንደሆኑ ያሳዩበት ሁናቴ ነበረ ማለት ነው። ስለዚህ ኃይሉ ወደ አደላበት የመሄድ አይነት ሁናቴ አለ። ቀደም ያነሳውት አለ ምዕራባውያኑ የሚያነሱት ደብል ስታንዳርድ አለ። በተለያዩ አጋጣሚዎች በተለይ ዋሽንግተን ዲሲ አካባቢ መኖር ከተለያዩ ኮንግረሶች ወይም የአሜሪካ ስቴት ዲፓርትመንት የሚሆን ሌሎች የሃይማኖት ነጻነት ኮሚሽን ወዘተ የመሳሰሉት አካባቢ የሚደረጉ አንዳንድ እንቅስቃሴዎችና ሁናቴዎች እንዳሉ እንሰማለን። በክብ ጠረጴዛ ላይ ሲቀመጡ በተለይ የስቴት ዲፓርትመንት የውጭ ጉዳይ መስሪያ ቤት ሰዎች የሚያወሩት ነገር ሌላ ነው። በፖሊሲ ደረጃ ደግሞ ቀርጾ የሚያራምዱት ነገር የተለየ ነው። በክብ ጠረጴዛ ላይ ሲቀመጡ ኢትዮጵያ ውስጥ ያለውን ችግር በሙሉ እንዳለ አብጠርጥሮ ይናገራሉ። ፖሊሲያቸው ግን ሲታይ የሚያወጡት ነገር የተለየ ነው። ፕሬዝዳንት ኦባማ ኢትዮጵያኖች ታፍ ፋይተርስ ናቸው ወይም ደግሞ ጠንካራ ጎበዝ ጀግና ተዋጊ ናቸው ብለው ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ቆመው ሲናገሩ ሳቅ የመጣባቸውም ይመስል ነበር። እንደ ስላቅም አይነት ነገር አርገን ልንቆጥረው እንችላለን። ምክንያቱም በእኛ ስነ ልቦና መጥቶ ወገኖቻችን ሶማሊያ እየገቡ የሚማገዱበትን ሁናቴ ወይም ደግሞ መርሰነሪ ሆነው እዛ አካባቢ እየሄዱ ኢቭን እንኳን የሚሞቱበትን ገንዘብ እንኳን የሚጠቀምበት እንደ ማፊያ ይንቀሳቀሳል የተባለው ህዝባዊ ወያኔ ሓርነት ትግራይ የሚባለው ስብስብ ነው። እንግዲህ ከዚህ እንኳን ከመርሰነሪው የሚገኘውን ጥቅም የሚወስደው ማለት ነውና እኛ ታዲያ ምዕራባውያኑ ጠንካራን የሚመለከቱ ከሆነ ለመፍትሄ ለነጻነት ለለውጥ እንዴት እስከመቼ በምዕራባውያን ኢትዮጵያን ጥገኛ ሊሆኑ ይችላሉ? ለምን ኢትዮጵያዊ የሆነ መፍትሄን ለምን ኢትዮጵያዊ የሆነ ለውጥን ማምጣት አይችሉም? ይሄንን እንዴት ያዩታል ፕሮፌሰር? በጣም ጥሩ ነጥቦች ናቸው የተከስካቸው። እያንዳንዱን ለማስተናገድ ልሞክር። መጀመሪያ ዘዋት የምዕራቡ በተለይም የአሜሪካ የጥቅም አስከባሪ ነው ብያለሁ። አንተም እንደተጠቀስከው ይሄ ማለት ምን ማለት ነው? እንግዲህ ማስተዋወቅ ያለብን ምንድነው ዘዋት የተባለው አገዛዝ በስልጣን ላይ የሚኖረው በአሜሪካና በምዕራብ ችሮታ ብቻ ነው። የዓመት በጀቱ የሚመጣው ምናልባት እስከ 80% ከውጭ የሚመጣው እርዳታ ነው። ስለዚህ እነሱ ያን እርዳታ ቢያቆሙ ዘዋት የሚባለው ተንኮትኩቶ ይወድቃል። ምንም ጥያቄ ያለው ነገር አይመስለኝም። ስለዚህ ለተከታሪነቱ ይከፈላቸዋል ማለት ነው። ራሳቸውን በስልጣን ላይ ለማቆየት የሚችሉት በእርዳታም ሆነ በትክክል በሚሰጣቸው ወይም ፊት ለፊት ለሚሰጣቸው ገንዘብ ራሳቸውን ለማስተዳደር የአስተዳደራቸውን ያገዛዛቸውን አካሎች ለማንቀሳቀስ እነዚህ ሁሉ የሚመጡት ገንዘቡ በስጦታና በችሮታ ነው። ስለዚህ ይሄ ነገር ሁለት ነገር ሊያስከትል ይችላል። አንደኛ እነዚህ ምዕራባውያን ከፋይ እስከሆኑ ድረስ ተጽዕኖ ሊያደርጉ ይችላሉ ወይ ነው። አንዳንድ ነገሮችን ለማስቀየር ለምሳሌ ይሄ ዝም ብሎ በገፍ ህዝብን መጨፍጨፍ፣ ወጣቶችን በተለይ ወጥተው ተቃውሟቸውን በሚያሰሙ ጊዜ በጥይት ማስደብደብ፣ በብዙ ሺህ የሚቆጠሩ ፖለቲካ እስረኞችን አጉሮ ማስቀመጥ፣ ህጋዊ ባልሆነ መንገድ ህዝቡን ማሸበርና ማሰር፣ መጨፍጨፍ የመሳሰሉትን ነገሮች እንደው ትንሽ እንኳን ጋብ ለማድረግ የሚያስችል ችሎታ አላቸው ወይ የሚለው ነው። እንግዲህ የዚህ አገዛዝ የባንክ ሰዎች ወይም ባንክ ሮለርስ ገንዘቡን የሚሰጡት ምዕራባውያን እስከሆኑ ድረስ እነዚህን ነገሮች ማድረግ ይችላሉ። ግን አያደርጉትም። ቀደም አድርገን እንደተነጋገርነው ነው። ሁለተኛ ስቴት ዲፓርትመንት ወይም የአሜሪካ የውጭ ጉዳይ ሚኒስትር ዋሽንግተን ሆነ ሌላ ቦታ ሆነው
ብሎ ሲያነጋግሯቸው ብዙ ነገር ያምናሉ፣ ይስማሙበታል፣ እንደውም የበለጠ ያውቃሉ። እኛም የበለጠ ውስጡን በራሳቸው በስለላ አካላቸው የመሳሰሉትን ነገር ምን እንደሚደረግና ሁሉን ነገር አጣርተው ያውቃሉ። ዊኪሊክስ የሚባለውም ከአሁን በፊት ብዙ ሚስጥሮችን አሳውቆናል። ውስጥ እርስ በርስ ተነጋግረው ምን መደረግ እንዳለበትና ምን መሰራት እንዳለበት እርስ በርስ ተነጋግረው ይሄ ነው። ግን ውጭ ሲወጡ የሚያወሩት የሱ ተቃራኒ ነገር ነው። ስለዚህ በሁለት ምላስ ማውራት አንተ ደብል ስታንዳርድ ብለዋል። በሁለት ምላስ ማውራት የነሱ አዲስ ነገር አይደለም። እኔም ብዙ ጊዜ አግኝቻቸው ሳነጋግራቸው ይሄንን ነው የሚነግሩት። ኦባማም ሄዶ የተናገረው ተስኖት አይደለም። እንኳንስ ዲሞክራሲ ቀርቶ የዲሞክራሲ መሳቂያ መሆኑንም እንደሚገነዘብ አውቃለሁ። ግን እያወቀ ውሸት ተናግሯል። እኔም በብዙ ጽሁፎች ላይ ብዙ አይነት አስተያየት ሰጥቻለሁ። ከአንድ ዓለም መሪ የማይጠበቅ ነገር መናገሩ ነው። ምናልባት አሁን እሱም ሳይቆጨው የሚቀር አይመስለኝም። ግን ያው ታሪክ ይዳኘዋል ወይ ይፈርጀዋል። ስለዚህ ጥገኛ ወይንም ጥገኝነት ሳይኖረን እኛ ራሳችንን ኢትዮጵያን ቆመን እጅ ለእጅ ተያይዘን ለምንድን ነው ለውጥ ማናመጣው? ወይንም ለምንስ ነው ምዕራባውያን ሁልጊዜ የምንጠብቀው እነሱ ለእኛ ለውጥ እንደሚያመጡ? በጣም በጣም ጥሩ የሆነ ጥያቄ ነው። እኔ ራሴ ሁልጊዜ የምጠየቀው እሱ ነው። ምክንያቱም ከስር መሰረቱ ጀምሮ ከቅኝ አገዛዝ ጊዜ ጀምሮ ምዕራባውያን ጠቆኑን አፍሪካን እንጂ እኛን ነጻነት ያወጡን ጊዜ አላውቅም። እርግጥ አንዳንድ ጊዜ እንግሊዝ ናይጄሪያ ወለላ ለኬንያ መብቷን ሰጠቻት ወይንም ነጻነቷን ሰጠቻት ምናምን ይባላል። ነጻነትን የወሰደ ሰው ነጻነት ሊሰጥ አይችልም፣ ወይንም አገር ማለት ነው። ስለዚህ በእጅ ያዙር የቅኝ አገዛዝ ወይም በአዲሱ አይነት የቅኝ አገዛዝም ቢሆን ከነሱ ምንም የሚጠበቅ ነገር የለም። ስለዚህ ጥያቄው አሁን አጥቶ የሚያየን እኛኑ ነው ማለት ነው። እነዚህ ሁኔታዎች ለምን ተፈጠሩ? የተፈጠሩትስ ምክንያቶች በምን አይነት ነው ምን ተነትናቸው? ከዛ ደግሞ መፍትሄውን እንዴት ነው የምንከተለው ነው። እንደምታውቀው እኔ በጣም ወጣቶች በኢትዮጵያ ወጣቶች ላይ ትልቅ ተስፋ አለኝ። ሁልጊዜም ማወራው ስለነሱ ነው። የአቦ ሸማኔ ትውልዶች፣ የጉማሬ ትውልዶች እያልኩ ጽሁፎችን ብዙዎቹን እርግጠኛ ነኝ አንተም አንዳንድ አድማጮችን ሳያቸው አይቀርም። ስለዚህ ጥያቄውን ማቅረብ ያለብን እንደሚመስለኝ ለኢትዮጵያ ወጣቶች ነው። የኢትዮጵያ ወጣቶች በአንድነት በዘር፣ በጎሳ፣ በሃይማኖት፣ በአካባቢ ሳይለያዩ እነዚህን ጥያቄዎች አብጠርጥረው ማየት አለባቸው። ምንድን ነው የምንፈልገው? ምክንያቱም አሁን ባለፈው ሳምንት እንደጠቀስኩት ሁሉ መስቀለኛ መንገድ ላይ ናት ኢትዮጵያ ያለችው። እኔ እንደምናገረው የድሮይቷ ኢትዮጵያና ወደ አዲሷ ኢትዮጵያ እንሄዳለን። የአዲስቷ ኢትዮጵያ ምራት ያሁን ያሉትን ጉድለቶች በሙሉ የምታሟላ ትሆናለች። አንደኛ የህግ በላይነት ይኖራል፣ ቅድም እንደተነጋገር ነው። ሁለተኛ ሰብአዊ መብቶች ይጠበቃሉ በህግ። ሶስተኛ መንግስት የሚባለው የመንግስትን ኃይል ስልጣን የሚጠቀሙት ደግሞ ተጠያቂነትና ግልጽነት ባለበት መንገድ ይሆናል። ይሄ በሚጎላቸው ጊዜ ደግሞ በህግ ይጠየቃሉ። ይሄም ማለት ምንድን ነው? ማንም ሰው ማንን ከመሬቱ አስነስቶ የሚበላበትን አርሶ ልጆቹን ዘመዶቹን የሚመግብበትን እኛ እንፈልገዋለን መሬቱን ፎቅ ቤት ለመስራት ተብሎ ያንን ግለሰብ ወይም ያንን ቤተሰብ አባሮ ያንን መሬት ለሌላ ሀብታም ወይም ለውጭ ሀገር ኢንቨስተር ነኝ ለሚል መስጠት አይችልም። ይህንን ደግሞ የህዝቡን የንብረት መብትና የራሱን ሰብአዊ መብቱን የሚያስጠብቀው ደግሞ ገለልተኛ የሆነ የፍርድ ሸንጎ ያስፈልጋል፣ ወይም የፍርድ ስልጣን ያለው። ይህም ፍርድ ቤቱም ማለት ተገዢው ለገዢው አካል ሎሌ ሳይሆን የገዢው አካል ተጠሪ ሳይሆን የገዢው አካል መሳሪያ ሳይሆን ፍትህን የሚያስተዳድር አካል መሆን አለበት ማለት ነው።
ስለዚህ አዲሷን ኢትዮጵያ በምን አይነት ዘዴ ነው ምን ፈጥራት ነው አሁን ተከስተከታ ብዙ ሌላ ነገሮች አሉ ወደፊት በጽሁፌ ላይ አብራራቸዋለሁ እነዚህ ነገሮችን ምናሟላቸው በምን አይነት ነገር ነው ሰላማዊ በሆነ መንገድ ህዝብን በእውቀት አበልጽገን ነው እንጂ ህዝብን በጥላቻና በእርስ በርስ ቁርሾ የድሮን ታሪክ እየመዘዝን እያወጣን ህዝብን ለማጣላትና ህዝብን ለማራራቅ አይደለም ስለዚህ ለወጣቶቹ በጠቅላላ የማቀርበው ጥያቄ ይሄንን ነው በምን አይነት ዘዴ ነው ይሄንን ጥያቄ የምንፈታው ወይም ምትፈቱት ልበል ምክንያቱም የኛ ትውልድ አሁን የምንጫወተው ሚና እየቀነሰ ነው የሚመጣው በእድሜም ነገር አለ በታሰሉትም ነገሮች አሉ የኛ በተለይ ምሁር በኔ ደረጃ ያለን ሰዎች ወጣቶቹን ማበረታታ ወጣቶቹን ዕውቀት መስጠት እኛ ያጠፋነው በተለይ እኛ ያጠፋናቸውን እኛ ንዝላን ሆነን ያላደረግናቸውን ማድረግ ሲኖርብን በልዩ ጥቅም በግል ጥቅማችን ሆነን ህዝባችንን ያላደረግናቸውን ነገሮች እነዚህን ተናዘን ፊት ለፊት ወጣቶቹ ከዛ ተምሮ ደግሞ ለህዝባቸው ለሀገራቸው እርዳታ እንዲሰጡና ታትረው እንዲጥሩ ማድረግ ያለብን እኛ ነን ስለዚህ መፍትሄው ባጭሩ በወጣቶቹ እጅ ነው ብዙውን ጊዜ በኔ በኩል ያሉት በዚህ ነገር ላይ ነጥፉኛል እንዴት እንዲትላል ለወጣቶቹ እኮ ምንም አያውቁም እንደዚህ እኛ ልምዱም አለን ዕውቀቱም አለን እንግዲህ ለኔ መልሱ ለዚህ ምናልባት አድማጮቹም ውስጥ አንዳንድ ሰዎች እንደዚህ ሊያስቡ ይችላሉ ቀደም አድርጌ መልስ ብዬ ነው እንደዚህ ከሆነ ስራችን ይታይ ነው ብለው ይሄው ባለፉት 25 ዓመታት ምን አድርገናል እኔ ራሴን ላይ ጥያቄ ላቀርብ እችላለሁ እኔ እስከ ዛሬ 10 ዓመት ድረስ ኢትዮጵያ ውስጥ ምንም የተሳተፉት ነገር በኢትዮጵያ ፖለቲካም ሆነ በሰብአዊ መብት ያደረኳቸው ነገሮች ምንም የሉ መለስ ዜናዊ ከ1997 ምርጫ በኋላ ጦሩን በእጁ ስር ካደረገ በኋላ የነጻ እርምጃ እንዲወሰድ ብሎ ራሱ በፈጠረው ምርመራ ኮሚሽን 193 ሰዎች አስገድሎ 761 ሰዎች ከባድ ቁስል ደርሶባቸው በዛ ላይ ደግሞ ወደ 30,000 ሰው በታሰረበት ጊዜ ያኔ በጣም ስለተናደድኩና በጣም ስለተከፋው በዛ ብቻ ምክንያት ነው የገባው ሌላ ምንም ምክንያት የለኝም ዛሬና እኔና አንተን የሚያነጋግረን ነገር የነዛ ሰዎች እልቂት ነው ከዛም በኋላ ነገሩ እየባሰ መጣ አሁን እንደምናውቀው እንኳን ኦሮሚያ ውስጥ ባለፉት ሳምንታት ወደ 270 ያልታጠቁ ህዝቦች ወገኖች ተገለዋል ተጨርሰዋል ስለዚህ እነዚህ አይነት ነገሮች በሚደረጉበት ጊዜ ምን አይነት መልስ ነው መስጠት ያለው በተለይ በምሁራኑ በኩል ያለው የሚለው ነገር ነው ስለዚህ ነገሩን ልቋጨውና ያነሳቸው ጥያቄዎች ለወጣቱ መቅረብ አለባቸው ተደጋግሞም መቅረብ አለባቸው ለኛ ደግሞ ምሁራን መቅረብ ያለባቸው አሁን እንዳልከው ነው በምን አይነት ነው እነሱ ምንረዳቸው ነው ስለዚህ ዋናው መልሱ ምንድነው እኛ የምራውን ጥገኛ ሆነን ከነሱም ስር ሆነን ምናምን ሳይሆን ወጣቶቻችን በሁሉ በጎሳ ሳይለዩ በሃይማኖት አካባቢ በምሳይለዩ አገራችንን እንዴት ነው ምናድናት እና አድነን ደግሞ ወዴት ነው ወደፊት ምንወስደው ወደፊት ኢትዮጵያ የሚሄደው ነው ስለዚህ እድል ሰጠኝ በዚህ ላይ ለኢትዮጵያ ወጣቶች ማቀርበው ይሄንን ነው ምንድነው የምታደርጉት ለወደፊት እንደዚሁ በዘር የኛ ፖለቲካ ባሁን በዘር ተለይቶ በሃይማኖት በአካባቢ በቋንቋ በመናም ተለይቶ በዚህ መቀጠል ነው የምትፈልጉት ወይስ አንድነት ፈጥራችሁ ሌላው ጥያቄ የመብት ጥያቄ ሆኖ ግን የለውጥ ጉዳይ በመጀመሪያ ደረጃ ተይዞ ወደ አዲሷ ኢትዮጵያ የሚያመራ መንገድ ላይ ነው የምትወጡት የሚለው ነው ስለዚህ ባለፈው ሳምንት አንድ ሐሳቦች አቅርቤያለሁ ወደፊትም ሰፋ ያለ ሐሳቦችን ለማቅረብ ተስፋ አለኝ በጣም ጥሩ እንግዲህ ወጣቶች ከመላው ዓለም ይሰማሉ ብለን እንገምታለን ፕሮፌሰር አለማየሁ እና ምናልባት ጥያቄም ካላቸው ወጣቶቹ ለኛ ቢልኩልን ያንን ጥያቄ ለርሶ ፎርዋርድ እናረጋለን የፍርድ ቤት ሁናቴዎችን አንስተው እንዲያነሱት ጥያቄ ነበር በዛ ላይ ጥያቄ አለኝ የማነሳው ጥያቄ ግን እንደው ስለ ምዕራባውያኑ ካነሳና ይቀር ከመእስጅነሱን ጉዳይ ከመቋጨቴ በፊት አንድ ጥያቄ ላነሳ ፈለኩኝ ለምሳሌ አገልጋይ በየሀገራቱ ላይ ይፈልጋሉ
እና ያ ስርዓት አምባገነናዊ ሆነ ፍትሃዊ ሆነ በዛ በኩል የሚሰማቸው ነገር የለም ያንን ያየነበት ሁናቴ ነበረ አንድ እንደዚህ አይነት አገልጋይ ወይም ደግሞ ሎሌ የሆነን አገልጋይ በሚፈልጉበት ጊዜ አገርን እንዲያስተዳድር ወይም ደግሞ አገርን እንዲገዛ ተጠቅሞስ መጣል አይኖርም ወይ እና ለምሳሌ ሙባረክን ካየናቸው ፕሬዝዳንት ሙባረክ የነበራቸው ከአሜሪካ ጋር የነበራቸው ሁናቴ የሚያስጥላቸው አልነበረም በተመሳሳይ መልኩ ሌሎችም ሂስቶሪካል የሆኑ ነገሮችን በተለያየ ቦታ ኢራንንም ልንመለከት እንችላለን በሻ ጊዜ የነበረውን ማለት ነው ሌሎች ቦታዎችንም ልናይ እንችላለን እና ተጠቅሞስ መጣል አይኖርም ወይ እና የተጠቅሞ መጣል ደሞ ካለ ላይክ ሌላ ጠንከር ብሎ የመጣ ኃይል ካለ ወደዛ የመዘንበልና ያንን ለውጡን እንደገና ወደዛ የመዘንበልና የለውጡን አቀንቃኝ መሆን አይነት ሁናቴ ሊኖር ይችላል እንደገና ደግሞ ለውጡንም በማበላሸትና ኮራፕት በማድረግ እንዲህ አይነት ተጠቅሞ ይመጣል ሂደቶች አይኖርም ወይ ፕሮፌሰር አልማየሁ እንደ በደንብ እንጂ ይሄ እኮ አዲስ አይደለም አፍሪካ ነፃነቷን ተሰጣት ከተባለው አገኘች ከተባለ በአውሮፓና ቆጣራ ከ1960 በኋላ ከቅኝ አገዛዝ ብዙ አፍሪካን ሀገሮች ከወጡ በኋላ እኮ የሚደረግ እኮ ነገር ነው ይሄንን ስርዓት እነሱ አራቀውታል እኮ ማለት ምንድነው ተጠቅመጣል እንዳልከው እነሱ የስለላም አካሎች አላቸው ብዙ ነገሮች ቀደም አርገም ጠቅሳል ራሳቸው መንግስትም ያወጡበት ጊዜ ነበር አይደለም እንዴ በቺሌ በ1970 እንደ አውሮፓ ኢራንም ቢሆን በ1950 አካባቢ ሲአይኤ ሄዶ የራሳቸውን ህዝቡን የተነሳውን አክሽፈው የራሳቸውን መንግስት በስራ ላይ አውለው በሴንትራል አሜሪካ መካከለኛ አሜሪካ ውስጥ ብዙ ያደረጉት ነገር አለ ስለዚህ አሁን እየከበደ እየመጣባቸው ነው ምክንያቱም የህዝቡ ንቃት የህዝቡ ምሬትና የመሳሰሉት ነገሮች እንደዛን አይነት ነገሮች አይፈቅዱም ግን ይሄ ተጠቅሞ መጣል የሚባለው ነገር አሁንም ቢሆን ዋናው መሰረታዊ መመሪያቸው ነው ስለዚህ እነሱ አስተያየታቸው እኔ ብዙ ጊዜ አጥንቻቸዋለሁ ምንድነው በተለይ ኢትዮጵያም ሆነ በሌላ አፍሪካ ሀገር አፍሪካኖች ደሃ ናቸው አፍሪካኖች ሁልጊዜ ችጋራሞች ናቸው ችጋር አለባቸው ብዙ ነገር ይጎላቸዋል ስለዚህ ሁልጊዜ ከመጽዋት የሚወጡ ሰዎች አይደሉም ማንንም መጣ እኛ ጋር መጥቶ መለመኑ አይቀርም ስለዚህ ይሄም ቡድን ሆነ ያኛውም ስብስብ ሆነ ያም ሁሉም ቢሆን መጨረሻ ላይ የሚመጡት እኛ ደጅ የመለመኛ ኮሮጆአቸውን ይዘው ነው የሚመጡት ስለዚህ ልዩነቱ ምንድነው ያችን የለውጣን ጊዜ እንዴት አድርገን ነው ምናስተካክላት ነው ምናልባት ያለውት ወደ በጣም የከፋ ነገር እንዳይሆን ጦርነት እንዳይሄድ እርስ በርስ ጦርነት እንዳይመጣ የመሳሰሉት ነገሮች እንዳይመጣ እሷን አስተላልፈን በኋላ ምን ፈልገውን ሰው እናስገባለን በዛ ይቀጥላል ሁለተኛ እኔ እንደሚመስለኝ እምነት ምንድነው አፍሪካ የሚያስፈልጋት ቀጥቃጭና አምባገነናዊ መንግስት ብለው ነው የሚያምኑት አፍሪካኖች ለዲሞክራሲ ዝግጁ አይደሉም ምናልባት ከታሪካቸው ጋር አብሮ ላይሄድ ይችላል ነው ብለው ነው የሚያምኑት ምክንያቱም በእነሱ አስተያየት ዲሞክራሲ እውቀትን ይዘን ትምህርትን ይጠይቃል ባህልን ይጠይቃል መሳሰል ዲሞክራሲ ጋር የተሚያዙ ባህሎች ጋር አብረው መኖር ያሉባቸው ነገሮች መገኘት አለባቸው ዲሞክራሲ በስራ ላይ እንዲውል ለማለት ነው ስለዚህ እነዚህ ነገሮች ሳይሆን አፍሪካ የሉ ትምህርትም ቢሆን ወረድ ያለ ነው የህዝቡን ድርጅት እንደዛ ነው ይሄ ሲቪክ ድርጅቶች የሉም የመናገር ነፃነት የሚያሳሰሩት ነገሮች የሉም ሃይማኖት ነፃነት ባለው ስርዓት ውስጥ አንዱን ለመንፈግ የሚሞክርበት ሁኔታ ይኖራል ስልጣን ላይ ያሉ ሰዎች ተጠያቂ እነዚህ ነገሮች እስካሉ ድረስ ራሱ መሬቱ ዲሞክራሲ ቢዘራበት ሊበቃ አይችልም ብለው ነው የሚያምኑት ስለዚህ እነዚህ ነገሮች ሁሉ አስተያይተዋል ለምሳሌ በሙባራክም ጊዜ ምንድነው ያደረጉት ሙስሊም ብራዘርሁድ የተባለው ስልጣን ላይ ወጣ ከዛ በኋላ ከጎን አድርገው እነዛ ወጡ ኤልሲሲን አስገቡ ኤልሲሲ ከሙባራክ በምን እንደሚለይ ያላቅም ዲሞክራሲያዊ ነኝ ብሎ አይልም ግን ያው ተመረጥኩ ብሏል ስለዚህ እነዚህን የመሳሰሉ ነገሮች አሉ እነሱ ሁሉ ጊዜ ግራም ነፈሰ ቀኝ ሁሉ ጊዜ ውጤቱን እኛ መቀየር እንችላለን መቀየር እንኳን ባንችል ውጤቱ ከመጣ በኋላ ሁሉም እኛ ጋር መጥተው ስለምለምኑ ያችን የልመናቸውን ኮሮጆ እስከሞላንላቸው ድረስ ምን ጠይቃቸውን ያደርጋሉ ብለው ነው የሚያምኑት
ስለዚህ ይሄ ስርዓት ያቆማሉ ይያላምን ምክንያቱም ተጨባጭ ሁኔታው የተቀየረ ምንም የለም በአፍሪካ ውስጥ። በጣም ጥሩ ወደ ቀጣዩ ጥያቄ ልሸጋገርና እንግዲህ አገር ውስጥ ያለውን የመንግስት አለለውም ያሉትን የማፊያ ስርዓት ተብሎ በብዙዎች የሚገለጸውን ህዝባዊ ወያኔ ሓርነት ትግራይ ባለስልጣናት ወይም ደግሞ የዛ ስርዓት አቀንቃኞች በአጠቃላይ በአገሪቷ ውስጥ እየፈጸሙት ያለው ወንጀል አለ። ይህ ወንጀል ይሄ ነው ተብሎ ሊጠቀስ የሚችል አይደለም። የመናገር መብት፣ የመጻፍ መብት፣ የሃይማኖት ነጻነት የለም። የፖለቲካ ተቀናቃኞች ወይም ደግሞ ተቃዋሚዎች ማሸነፍ ብቻ አይደለም በተቃዋሚነትም መቀጠል አይችሉም። ተላጣፊዎችን እያመጡ እያስገቡባቸው የምናየው ነው። ባለፈው ሳምንትም እንደዚሁ በሰማያዊ ፓርቲ የደረሱትን ችግሮች ከዚሁ ጋር የምንመለከተው ይሆናልና በአጠቃላይ በአገሪቷ ውስጥ እስከ ዘር ማጥፋት ደረጃ የተደረሰበት ሁናቴ አለ። በሱርማ ወገኖቻችን ላይ እንደ እንስሳ ታስረው በዚህ በ21ኛው ክፍለ ዘመን መታየቱ በጣም የሚያሳፍርና የሚያሸማቅቅ ነው። እንደዚህ አይነት ወንጀለኞችን በአፍሪካ ደረጃ የሚሆን በዓለም አቀፍ ደረጃ ፍርድ ቤት ማቅረብ የሚቻልበት ሁናቴ የለም ወይ? የህግ ባለሙያ እንደመሆኑ ማለት ነውና ፍርድ ቤትስ ከቀረቡ ደግሞ ይህ ፍርድ ቤት ከምዕራባውያኑ ምን ያህል ነፃ ሊሆን ይችላል? የምዕራባውያኑ ተጽዕኖ እንዴት ሊኖርበት አይችልም? የፖለቲካ ሂደትና የፖለቲካ ውሳኔ ሊኖርበት አይችልም ወይ? እነ ቻርልስ ቴይለር የዩጎዝላቪያውም ሌሎችም እንደዚህ የቀረቡበት ሁናቴ ታይቷል። ግን ምን ያህል ነፃ ሊሆን ይችላል ከምዕራባውያኑ? በጣም ጥሩ ጥያቄ ነው። ምክንያቱም እንደዚህ አይነት ጥያቄ መጀመሪያ በአገሪቷ ውስጥ ነበር መነሳት የነበረበት። ይሄም ማለት ምንድነው? አንድ ወንጀል ሲፈጸም እዛ ሀገር ውስጥ ነው የሚፈጸመው። የሀገሩ ህግ ለምሳሌ ዘር ማጥፋት፣ አሁን እንደጠቀስከው ህዝብን መጨፍጨፍ፣ ማሰር፣ አላግባብ ማውጣት ማውረድ፣ ህጋዊ ባልሆነ መንገድ ለፍርድ እናቀርባለን ብሎ ማግሏላት የመሳሰሉትን ነገሮች በአገር ውስጥ ያለው የፍርድ ቤት ወይንም የፍርድ አካል መፍታትና የህዝቡን መብት ማስጠበቅ ሁኔታ የሚያርፍበት ወይንም ኃላፊነት ያለበት የሀገሪቱ ፍርድ ቤት ነው። ነገር ግን ያው አገር ውስጥ ያለው ፍርድ ቤት ብለን ልንጠራው አንችልም። ፍርድ የሌለበት ቤት ብሎ መናገሩ የተሻለ ይመስለኛል። ምክንያቱም ፍርድ ቤቱ ራሱ የፖለቲካ ክፍል ነው። ዳኞቹም የሚሰየሙት አገዛዙ ደጋፊዎች መካከል ተመርጠው ነው። ህገ መንግስት የሚባለውን ነገር አይከተሉም። የሚከተሉት ከላይ የሚመጣውን ትዕዛዝ ነው። ስለዚህ ከውስጥ ምንም የሚጠበቅ ነገር የለም ማለት ነው። ማለትም ኢትዮጵያ ውስጥ ባሉት የፍትህ አካሎች ምንም የሚጠበቅ ነገር የለም። ስለዚህ ወደ ውጭ ከውጭ ሌላ ምን ሊመጣ ይችላል የሚል ነው። እንግዲህ ብዙ ነገሮች አሉ እዚህ ላይ። ለምሳሌ ኢንተርናሽናል ክሪሚናል ኮርት አሁን የጠቀስካቸው ሰዎች እነ ቻርልስ ቴይለር የመሳሰሉት ነገር እንደነሱ አይነት ጥያቄ ህጋዊ ጥያቄ ለማምጣት አንዳንድ ስነ ስርዓቶች የሚያስፈልጉ አሉ። ለምሳሌ ያንን ሮም ስታቹት የተባለውንም ይሄንን የዓለም አቀፍ የወንጀለኛ ፍርድ ቤትን ያቋቋመው ስርዓት አገሪቷ መደገፍ አለበት ወይም መቀበል አለበት፣ ስምምነት ማለት ነው። አለዚያ ደግሞ የአቃቤ ህጉ የዓለም አቀፍ ወንጀለኛ ፍርድ ቤት አቃቤ ህግ ክሱን መመስረት አለበት። አለዚያ ደግሞ የተባበሩት መንግስታት ሴኩሪቲ ካውንስል የተባለው እነሱ ጉዳዩን ለአቃቤ ህጉ ወይንም ዓለም አቀፍ ወንጀለኛ ፍርድ ቤት አቃቤ ህግ ጉዳዩን ሊመሩት ይችላሉ ማለት ነው። ግን ሌላም አሉ ከዛም ቢያንስ ማለት ነው። አንደኛው እንግዲህ ቀደም አንተም የጠቀስከው አንድ ነገር አለ። እርግጥ እዛ ደረጃ እንግዲህ የመጨረሻው ደረጃ በዓለም አቀፍ ወንጀለኛ ፍርድ ቤት ሲሆን በዛ ደረጃ እንኳን ቢመጡ እውነት ፍትህ ሊገኝ ይችላል ወይ ነው። አንድ ያልጠቀስከው ሰው ቢኖር ኡሁሩ ኬንያታ ነው፣ የኬንያ ፕሬዝዳንት። የዛሬ ዓመት ተኩል ምናምን ተከሶ ቀርቦ ነበረ። ተከሳሽ ሆኖ ክሱ ተመስርቶበት ሁሉ ነገር ሆኖ ፍርድ ሸንጎ ላይ በቀረበበት ጊዜ አሁን እንደጠቀስከው በምዕራባውያን በሌሎችም ሆይ ተብሎ ማስረጃ ጠፋ፣ መስካሪዎች ጠፉ ምናምን ነገሩ ተደበስሶ ክሱ ክሽፍ እንዲሆን ተደረገ። ስለዚህ እዛም ድረስ ቢደርስ እንኳን እነዚህ በተለይ በፕሬዝዳንት ደረጃ በዋና ኃላፊነት ያላቸው ሰዎች እነዚህ ወንጀሎችና ሰብአዊ መብት ገፈፋዎችና ረገጣዎች በሚደረጉበት ጊዜ ስልጣኑን ይዘው ወይንም ፈቃዱን የሰጡት ሰዎች እዛ ለማቅረብ በጣም አስቸጋሪ ነው የሚሆነው። ግን ስለሆነ መደረግ የለበትም ወይ ጥያቄው መቅረብ የለበትም የሚለው ነገር ደግሞ አለ። እርግጥ ማናቸውም ሰው ቢሆን እነዚህንም አካላት ተጠቅሞ ሌሎችንም ተጠቅሞ ጉዳዩን ቢያንስ በጥያቄ መልኩ ማቅረብ አለበት። ለምሳሌ የአፍሪካ ሂውማን ራይትስ ኮሚሽን የሚባል አለ። እዛ ጋር መብታቸው የተገፉ ሰዎች አቤቱታ ሊያቀርቡ ይችላሉ።
ተባበሩት መንግስታት አንዳንድ ኢንቨስቲጌተሮች አሉ እንደዚህ ያን ነገር የሚመለከቱ ግን ዋናው ጥያቄ ምንድነው እዚህ ላይ እነዚህ ነገሮች ለማድረግ ድርጅት ያስፈልጋል በተለይ በዳያስፖራው ምክንያቱም ሀገር ውስጥ ሆኖ ብዙ ለመስራት የሚቻል አይመስለኝም ግን በዳያስፖራው በኩል በተለይ በህግ ሙያ ያሉ ሰዎች ሌሎችም በምርመራ በኩል የመሳሰሉትን ነገሮች ማስረጃ ማሰባሰብ የሚችሉ ሰዎች በአንድ ድርጅት ላይ ሆነው እነዚህ ነገሮች በህጋዊ ጥያቄ መልክ ለማቅረብ የሚቻልበትን ዘዴ መፍጠር ይቻላል ነገር ግን ይሄን ማድረግ አልቻለም ለዚህም ብዙ ነገሮች አሉ ብዙ ምክንያቶች አሉ አንደኛው ለዚህ ጉዳይ ትኩረት አለመስጠት ነው ይሄ ለምሳሌ ብዙ የህግ ባለሙያዎች ያውቃሉ ነገር ግን እንደዚህ አይነት ነገር ውስጥ ተሳተፉ ሲባሉ ምክንያት ይሰጣሉ አይ እንደዚህ ስራ በስቶ እንደዚህ ምናምን ይባላል ግን እንደሚባለው ሁሉ ምንድነው 50 ሎሚ ለአንድ ሰው ሸክም ነው ለ50 ሰው ግን ጌጥ ነው ይባላል ስለዚህ እሱንም በተክስላቸው ብዙም ሊቀበሉኝ አልቻሉም ስለዚህ እነዚህ መብት የሚጠበቀው መብት እኛ እንግዲህ በህግ በላይነት ስለምናምን ህግ በላይነትን ባይኖር የህግ በላይነትን መኖሩን ደግሞ ለማስረገጥ ጥያቄ እናቀርባለን ያንን ደግሞ ጥያቄ እየደጋገምን እናነሳለን ማለት ነው ያለን ግዴታ ይሄ ነው የህግ በላይነት የለም ተብሎ ዝም ማለት አይቻልም እስከ መጨረሻው ድረስ የህግ በላይነት እንዲኖር መከራከር ያስፈልጋል ቢያንስ እንኳን ዘዋት ካንጋርኮ የጦጣ ፍርድ ቤት ይባላል በዛ ቤት እንኳን ሆኖ መከራከር ያስፈልጋል እናሸንፋለን ማለት አይደለም ግን እነዛ ሰዎች ተከሰው ቢቀርቡ የነዛ ሰዎች መከሰስ ራሱ መዝገብ ይኖራል ማለት ነው እንግዲህ ከሳሾቹ ራሳቸው ደግሞ የበለጠ ተጽዕኖ ሊደርስባቸው ይችላል ብዙ ነገሮች አሉ ማለት ነው ስለዚህ ያንተን ጥያቄ ለመመለስ ሀገር ውስጥ ተጠያቂነት ህጋዊ ተጠያቂነት ስለማይኖር በዓለም አቀፍ ምንድነው ለምትለው ዘዴዎች አሉ ግን እነዛን ዘዴዎች ስራ ላይ ለማዋል ድርጅት ያስፈልጋል ያን ድርጅት ደግሞ ለመገንባት የብዙ ሰው በተለይ ባለሙያዎች የብዙ ባለሙያዎች መሳተፍ ያስፈልጋል ያንን ደግሞ ለማሳተፍና እነዛን ሰዎች ተሳታፊነት ለማግኘት ደግሞ ለነገሩ ተቆርቋሪነት ያስፈልጋል ተጎዱት ሰዎች መብታቸው የተገፈፈው ሰዎች እቆማለሁ ብሎ አንድ እያንዳንዱ ግለሰብ ማለት ነው እንደኔ ለምሳሌ መወሰን አለበት ማለት ነው እኔን በማድረግበት ጊዜ ብዙ ማድረግ የምችላቸው ነገሮች ሳላደርግ ነው ምክንያቱም እኔ ካላደረኩት ሌላ ሰው አያደርግም የሚል እምነት ስላለኝ ነው ሰብአዊ መብት ለተገፈፈባቸው ኢትዮጵያኖች ለተገደሉ ለታሰሩ ለጻፊዎች ለጆርናሊስቶች ጋዜጠኞች መሳሰሉት በሙሉ በየሳምንቱ የሚጮው እኔ ካልጮክ ሌላ የሚጮህላቸው ሰው የለም በማለት ነው ስለዚህ እያንዳንዱ ኢትዮጵያዊ ባለሙያ የራሱን ደግሞ ጩኸት ማሰማት አለበት ግን እነዛ ደግሞ ጩኸቶች በህብረት ሲሰሙ ደግሞ እንኳንስ ሰው ቀርቶ እግዚአብሔርም ይሰማቸዋል እኔ እምነቴ ነው ጥሩ ቢያንስ ኢትዮጵያ ውስጥ ባለው የጦጣ ፍርድ ቤት መቅረብ ይገባል ብለው ነበረ እና ለምሳሌ እዛ ላይ ኢትዮጵያን ሙስሊሞች የመፍትሄ አፈላላጊ ኮሚቴዎችን ከተመለከትን ፍርድ ቤትን እንደ ፕሮቴስት እንደማድረጊያ የተጠቀሙበትን ሁናቴ አይተናል ፍርድ ቤቶች ላይ በመቅረብና ምስክሮችን በማምጣትና ወደ ፍርድ ቤት በመመላለስ በዛ ፍርድ ቤት ላይ ያንዳንዱ ዳኛ ያንዳንዱ አቃቢ ህግ እንዲሸማቀቅና ፕሮቴስት በማድረግና ጨቋኙን ስርዓት ፊትለፊት ለመግለጽ ለመናገር የተጠቀሙበት ሁናቴን እዛ ላይ አይተናል ሌላው ቀርቶ እንኳን ፍርድ ቤት አካባቢም በሺዎች የሚቆጠሩ ሰዎች በመምጣት ፍርድ ቤትን የማጨናነቅ አይነት ሁናቴ በማድረግ ቅዋሚያቸውን ሰላማዊ ቅዋሚያቸውን ያሳዩበት ሁናቴ ነበረ በዚህ ሂደት ውስጥ ያለውን ጭቆና ለማሳየት የመገናኛ ብዙሃንም ያለም አቀፍ ማህበረሰብም ዲፕሎማቶችም ለመታዘብ ስለሚመጡ አንዳንዴ ይሄ ነገር እንደ ፕሮቴስት እንደማድረጊያ የተጠቀሙበት ሁናቴን እዛ ላይ ተናል ይሄውን የሙስሊሞችን ጉዳይ ካነሳን አይቀር የአፍሪካ ሁማን ራይት ኮሚሽንም ጉዳያቸውን ተቀብለው የሚያይበት ሁናቴ ነበረ እንደዚሁ ፕሮቦኖ የሆኑ በነጻ የሚያገለግሉ ጠበቆች የህግ ባለሙያዎች በመሰባሰብ በግል ደረጃ በመሰባሰብ ከፍተኛ ጥረት በማድረግ ያደረጉት ነውና ይሄ ምናልባት ሊበረታታ የሚገባ ነውና ኢትዮጵያን ሙስሊሞች የሚያደርጉትን ሰላማዊ ትግል አስመልክቶ ቀደም ብሎ በጽሁፎ ሰፋ ያለ ትንታኔ መስጠቱን የምንዘነጋው አይደለም እንግዲህ ኢትዮጵያን ሙስሊሞች የሚያደርጉትን ሰላማዊ ትግል እንዴት እየቃኙት ነው በወያኔ ሓርነት ትግራይ የሚመራው መንግስት በሁለት ታላላቅ ሃይማኖቶች ውስጥ ታሪካዊ በሆኑ ሃይማኖቶች ውስጥ በእስልምናና በክርስትና ውስጥ እንግዲህ ጣልቃ ለመግባት ያደረገው ሙከራ እንዴት አድርጎስ መቋቋም ይቻላል ይሄን አስመልክቶ እንግዲህ እርሶ ምሁራዊ እይታ ምንድነው ቀደም ሲል ኢትዮጵያን ሙስሊሞችን የሚያደርጉትን ትግል አስመልክቶ የጻፉት ሰፋ ያለ ትንታኔም የሚዘነጋ አይደለም ፕሮፌሰር አለማየሁ በጣም
በጣም ጥሩ ነጥብ ነው ያነሳው። ለኔ የኢትዮጵያ ሙስሊሞች ጥያቄ መሰረታዊ ጥያቄና ህገ መንግስታዊ ጥያቄ ነው ብዬ ነው ማምነው። የፖለቲካ ጥያቄ አይደለም። በእኔ አስተያየት የሃይማኖታዊ ጥያቄ ህገ መንግስታዊ ጥያቄ ነው። ማለት ምን ማለት? አንቀጽ 11 ላይ የዘዋት ህገ መንግስት ላይ ምንድን ነው የሚለው? አንቀጽ 11 የሚለው ሃይማኖትና መንግስት የተለያዩ ናቸው። ሃይማኖት መንግስት ስራ ላይ ጣልቃ አይገባም፣ መንግስት ደግሞ የሃይማኖት ስራ ላይ ጣልቃ አይገባም ነው። ስለዚህ ያነሱት ጥያቄ ለኔ ህገ መንግስታዊ ጥያቄ መብታቸውን በአንቀጽ 11 ያለው ይጠበቅልን ነው የሚሉት። እኛ የምንፈልገው መንግስት የራሳችን ሃይማኖትን የምናስተዳድረው የራሳችን ሃይማኖት መሪዎችን እንድንመርጥ፣ ሃይማኖታችን መብታችን እንዲከበር፣ እነዚህን ነገሮች ህገ መንግስቱ የሰጠንን ብቻ ይጠበቅልን ነው የሚሉት። እኔ ማውቀው እንግዲህ እንዳጠናሁትም እንደተገነዘብኩትም ሌላ የጠየቁት ነገር የለም። ይህንን ጥያቄ ደግሞ እነሱ ብቻ አይደለም ይህንን ጥያቄ ትክክልነት እነሱ አነሱት ብቻ ሳይባል ራሱ በአሜሪካን ሀገር ውስጥ የሚገኝ የዩኤስ ኮሚሽን ኦን ኢንተርናሽናል ሪሊጂየስ ራይትስ የሚባል በፕሬዝደንታዊ ደረጃ የተቋቋመ ድርጅት ያረጋገጠው ነገር ነው። ስለዚህ ጥያቄው የአንቀጽ 11 ጥያቄ ነው። ለምንድን ነው ህገ መንግስቱ ላይ የተጻፈው በስራ ላይ የማይውለው? ማለትም ለምንድን ነው መንግስት ነኝ የሚለው አካል ሃይማኖት ስራ ላይ ልሳተፍ የሚለው? በጎን በእጅ አዙር የሃይማኖቱን መሪዎች የራሱ የሚፈልጋቸውን ለመምረጥ ለማስገባት ሃይማኖቱን በዚህ ነው የምንፈልገው በዛ ይሁን የሚለውን በሾርን እያስገባ ለማድረግ የሚሞክረው የራሳቸውን የግል አስተዳደር ለምንድን ነው የሚነፍጋቸው ነው። ስለዚህ በእኔ በኩል ጥያቄው በጣም ህገ መንግስታዊ ነው። አሰራሩም ህገ መንግስት እንደጠቀሰው ፍርድ ቤት ሄደው እኛ እኮ ምንም የምንጠይቀው ነገር የለ፣ የፖለቲካ ጥያቄ የለንም፣ የምን ጥያቄ የለም፣ የምንፈልገው መብታችን በአንቀጹ ህገ መንግስቱን ይጠበቅልን ነው የሚለው። ለምንስ ነው ዘዋጅ መብታቸው እንዲጠበቅ ማይደረግበት ምክንያት? ምክንያቱ አንዳንድ ያሉትን መሪዎችም ሆነ በሙስሊሞች መካከል ያሉትን ሰርጎ በመግባት ከፋፍሎ ሌላ ቦታ እንዳደረገው በክርስትናና በሙስሊም አማኞች ብቻ ሳይሆን በሙስሊሞች መካከል ከፋፍሎ የበለጠ ለመቆጣጠርና ከፋፍሎ ለመግዛት የሚደረግ ነገር ይመስለኛል። ይሄ ደግሞ የሚሰራ ነገር አይደለም። ምክንያቱም በተለይ በወጣቱ በኩል መብታቸው እንዲጠበቅ ጠይቀው የሚሰጣቸው መልስ እስርና መደብደብ፣ መገደል ከሆነ ጠንቁ መጥፎ ይሆናል እንጂ የሚሻል ነው ብዬ አልገምትም። በሁለተኛ ደረጃ በክርስትና ሃይማኖት ተከታዮችና በሙስሊም ሃይማኖት ተከታዮች መካከል ሰርጎ በመግባት ጣልቃ በመግባት አንዳንድ ነገሮችን ለመፍጠር ተሞክሯል። እንደምታስታውሰው ሁሉ ጂሃዳት ሐረካ የሚባል ፕሮግራም ባስተላለፉ ጊዜ እኔ በጣም ነበረ የተከፋሁት፣ በጣም ተናድጄ ነበር። ሰፋ ያለ አስተያየት ሰጥቼበታለሁ ሁለቱም ጥያቄዎች ላይ። ነገሩ ምንድነው? ሙስሊም ተከታዮችን ጥላሸት ለመቀባት ነው። ምንድነው? አይ እነሱ ከአሸባሪዎች ጋራ ነው ወይንም ከኋላቸው የሆኑ እየገፋፏቸው ነው ምናምን እየተባለ ለማውራት ነው። ለምን? ምክንያቱም የኢትዮጵያ ሙስሊሞች ከሌላ አሸባሪዎች ውጭ ካሉ ከተያያዙ ፍርሃትም ይፈጠራል፣ ጥላቻም ይፈጠራል ማለት ነው። ነገር ግን ምን ማስረጃ አለ? እኔ አንድ ማስረጃ ያየሁት የለም። ካለ በደስታ መገንዘብ ፈልጋለሁ። ምን ቦታ ላይ ነውና በምንስ ዘዴ ነው የኢትዮጵያ ሙስሊሞች ከሌላው ዓለም አሸባሪዎች ጋር ተባብረው ኢትዮጵያን ያጠቁ ሌላን ያጠቁበት ምክንያት? ግለሰብ አይደል። ማንም ሰው በግለሰቡ የሚያደርገው ነገር ሊኖር ይችላል። ግን በኢትዮጵያ ሙስሊሞች ወይም መሪዎች የሚባሉ መቼ ነው እንደዚህ አይነት ነገር ያደረጉት? ለምሳሌ ጂሃዳዊ ሐረካት የተባለው ፕሮግራማቸው ላይ ብዙ ስሮችን ያካተቱ የኢትዮጵያ ሙስሊሞች ወይም እነሱ ጠረጥራቸውን ለሚጠጡ ከእንደዚህ አይነት ሰዎች ጋር የሰሩ ነበረ አሸባሪዎች እንደዚህ ሆነው ብሎ ለማጥላላትና ጥቂት ሰዎች ተጠርጣሪ በሆኑበት ጠቅላላ የኢትዮጵያን ሙስሊሞችን ጥላሸት መቀባት ፈለጉ። ይሄ
የሚያሳፍርም በህግም ደግሞ የሚያስጠይቅ ነገር ነው። ምክንያቱም ራሱ አንድ ላይ ያለውን ታስ ማለት ነው። እርግጥ አንዳንድ ሰዎች ጥፋት ቢኖራቸው ራሳቸው በህግ ፊት ቀርበው ይቀጣሉ። ነገር ግን አንድ ሃይማኖት ተቋም በጠቅላላው አንድ ላይ አብሮ ጥቂት ሰዎች ተጠርጥረዋልና እነሱም በሙሉ ተጠርጣሪዎች ናቸው ማለት ሃይማኖትን ለፖለቲካ መሳሪያ ማድረግ ማለት ነው። ይሄ ደግሞ አንቀጽ 11 ይጻረራል። ምንድነው አንቀጽ 11 የሚለው? ሃይማኖትና የተለያዩ ናቸው፣ አንዱ ለአንዱ ጣልቃ ገብነት ሊኖረው አይችልም ይላል። ጂሃዳዊ ሐረካት አኬል ዳማ የመሳሰሉትን ውዳቂና ወራዳ የሆኑ ፕሮግራሞች ማቅረብ ራሱ አንቀጽ 11ን የሚጥስ ነው። ምክንያቱም መንግስት አሁን በሃይማኖት ስራ ላይ ገባ ማለት ነው። ሃይማኖትን መሳሪያ አድርጎ ሃይማኖትን የጥላቻና የቅራኔ መሳሪያ ያደረገው ማለት ነው። ግን ይሄም ሆኖ መረጃ ቢኖረው አትሊስት በመረጃው እንኳን መከላከል ይቻላል፣ መነጋገር ይቻላል። እኔ እምነትና ማስረጃውም እስካሁን ያጠናሁትን ማስረጃ እንደማው ከሆነ በጠቅላላ የኢትዮጵያ ሙስሊሞች ወንድምና እህቶቻቸው ከክርስቲያን ተከታዮች ከክርስቲያኖችም ጋር ሆነው ለብዙ ዘመናት ኖረዋል። ተከባብረው ተቻችለው አንዱ ለአንዱ ተቆርቆረው ኖረዋል። እኔ እስከማውቀው ድረስ እስካሁን ማስረጃ ያየሁት የለም። በሙስሊሙና በክርስቲያኑ መካከል የሃይማኖታዊ ጠብ የለም፣ ራኔም የለም። ይህም እስከሆነ ድረስ ህገ መንግስታዊ መብታቸው እንዲጠየቅ ያደረጉትን ዜጋዎች ማሰርና ማሰቃየት ለምንድን ነው የሚደረገው? ስለዚህ የራሱ አገዛዙ የራሱን ህገ መንግስት እየጣሰ ነው ያለው በየቀኑ። አሁን በስር ላይ ያሉ ብዙ የሙስሊም ወጣቶች አሉ፣ መሪዎች የነበሩ እነሱ ህገ መንግስታዊ ባልሆነ መንገድ ነው የታሰሩት። የሚያስደንቀውም ደግሞ ህገ መንግስቱ ይጠበቅ ሲባሉ ነው የታሰሩት። ብዙውን ጊዜ ዘዋት የሚለው ምንድነው? ህገ መንግስቱን ሊያጠፉ ነበረ፣ ህገ መንግስቱን ሊቀበይሩ ምናምን ይላል። እነዚህ ወጣቶች ህገ መንግስቱን ለማስከበር የቆሙ ናቸው። ስለዚህ በጣም ነው የሚደንቀኝ እኔ ስመለከተው። በጣም አመሰግናለሁ ፕሮፌሰር አልማየሁ። አንድ የመጨረሻ ጥያቄ ያለን እንግዲህ እንደገለጹት ግን ኢትዮጵያን ሙስሊሞች እንደውም በህዝባዊ ወያኔ ሓርነት ትግራይ የሚመራው መንግስት ኢትዮጵያን ሙስሊሞችን ራዲካላይዝ ለማድረግ ጽንፈኛ ለማድረግ እንዳልጣረው የለም። ምናልባት በሌሎች አካባቢዎች የሚደረጉትን የጽንፈኝነት አካሄዶች ሊኮርጁ ይችላሉ ብሎ ነው አንዳንድ ነገሮች የጀመረው በማለት የውስጥ አዋቂ ምንጮች ይገልጻሉ። ግን ኢትዮጵያን ሙስሊሞችና ክርስቲያኖች ተዋደው ተከባብረው ኖሩ ብቻ ሳይሆን በፍቅር ነው የኖሩት። ወይም ደግሞ አንዱ ያንዱን ልጅ ጡት እያጠባ በደም በጋብቻ የተሳሰሩ ናቸው። ያቃተው ነገር ቢኖር ያንን መቁረጥና አገሪቷን በሌሎች ሀገር ላይ እንደታዩት ማድረግ ነበረ። እንግዲህ ትሬንዱን ከተመለከቱት ኢትዮጵያን ሙስሊሞችን ራዲካላይዝ ለማድረግ እስካሁኑ ሰዓትና ደቂቃ ድረስ ይጥራል። ግን ያ ነገር ሊከሰትለትና ሊሆን አልቻለም እና ያጣው ነገር ቢኖር ይሄ ነው። ወደ መጨረሻ ጥያቄያችንን እንምጣ። በእንግዲህ ብዙ ጊዜ በአሜሪካንንም ጉዳዮች አንስተው ሲተነትኑ ስለማይ ነው የአሜሪካን ምርጫ የዘንድሮ ምርጫ ትንሽ ግር የሚያሰኙ ነገሮች ይታዩበታል። የሪፐብሊካን ፓርቲ ችግር ውስጥ ያለ ይመስላል። ፉክክር ሊደረግ የሚገባው በፖሊሲ ደረጃ ሆኖ ሳለ የሚስቶችን ፎቶግራፍ በትዊተር ላይ በመበተን እንደዚሁም ጸረ ስደተኛ ጸረ ሙስሊም ወይም እስላሞፎቢክ የሆኑ ነገሮችን በመናገር የሚታዩ ፉክክሮች ይታያሉ። እንደዚሁም ቱጃሩ ዶናልድ ትራምፕ የተነሱበት ሁናቴ ይታያል። ቴድ ክሩዝም ምናልባት ዝምተኛው ትራምፕ በማለት የሚገልጿቸው ሰዎች አሉና በዚህ ምርጫ ላይ የሚታየው ነገር እንዴት ነው? የአሜሪካንን አሰራር ወይም ደግሞ አሜሪካ የተገነባችበትን መሰረታዊ ግንባታ አሜሪካን ቫልዩን የሚጻረር አይደለም ወይ? አሜሪካ ወዴት እያመራች ነው? ይሄ ነገር አደጋም ያለው ይመስላል ወይስ ምንድነው? ትርኢት ነው? ሰርከስ ነው? ግራም ያጋቡ ነገሮች በአሜሪካ ምርጫ ይታያሉ። ፕሮፌሰር አልማየሁ ሁሉም የጠቀስካቸው ነገሮች ናቸው። ሰርከስም ነው፣ ትርኢትም ነው፣ ቲያትርም ነው፣ አስቂኝም ነው፣ አሳዛኝም ነው፣ አስረካሽም ነው፣ ጭንቅላትም የሚያዞር ነገር ነው። እንግዲህ አንድ ትልቅ ሀገር ዓለምን የምታንቀጠቅጥ ሀገር የዚህ አይነት ጥሎች ሲጥልባት መቼም እንግዲህ ምን ይባላል? አሁን ያልከው ዶናልድ ትራምፕ እና ቴድ ክሩዝ እንኳንስ ለፕሬዝዳንትነት ብቃት ሊኖራቸው ቀርቶና ሌላም ነገር ብቃት ያላቸው ሰዎች አይደሉም። ግን
በአሁኑ ጊዜ ዓለምም ያለችበት ሁኔታ አለ። በተለይም ደግሞ የአሜሪካ ኢኮኖሚ ጉዳይ በተለይ ደግሞ በነጮቹ ላይ አንዳንድ ያመጣው ተጽዕኖና ችግሮች አሉ። ይሄም ምንድነው? በብዙ ይከሰታል። አንደኛ በአሜሪካ ውስጥ ብዙ የውጭ ሀገር ሰዎች ይገባሉ ይባላል። በህጋዊ መንገድ በህጋዊ ባልሆነ መንገድ እየገቡ ስራችንን ይወስዳሉ ወዘተ። ከዛ ደግሞ ሀገር ውስጥ ያለው ስራ ከግዞ ወደ ሌላ ሀገር ወደ ቻይና መሳሰሉት ሀገር ይላካል። ስለዚህ ሀገራችን ውስጥ ስራ የለም። በዛ ላይ ደግሞ አሸባሪዎች በዓለም ላይ አሜሪካ ላይ ጥቃት ያደርሳሉ። እነሱም ደግሞ አሸባሪዎች የእስልምና ሃይማኖት ተከታይ ስለሆኑ እስላሞችም ለአሜሪካ ጠላት ናቸው፣ ከሀገር የሚባረው እንዳይገቡም ምናምን እያለ ዶናልድ ትራምፕ ያወራል። እንግዲህ ይሄ ከአሜሪካን ፕሬዚደንት እጩ ለሚሆን ሰው የሚጠበቅ አይደለም። ግን ሪፐብሊካን ፓርቲ እንደጠቀስከው ራሳቸው ያመጡት ምንድነው ያልዘሩት አይበቅልም አይነት ነገር ነው። ባለፉት ጥቂት ዓመታት 8 እስከ 10 ዓመታት ቲ ፓርቲ ያሉ ምን ይያሉ በጣም ኤክስትሪሚስት ወይንም በጣም አክራሪ የሆኑትን ወደፊት እየገፉ እያመጡ አሁን ዶናልድ ትራምፕ የመሰለን ሰው ለመፍጠር ችለዋል። የዶናልድ ትራምፕ መከሰብ ለሪፐብሊካን ፓርቲ ትልቅ ጠንቅ ነው የሆነው። በእኔ አስተያየት የሪፐብሊካን ፓርቲ በአሁኑ ጊዜ ለዘላለም ሞቷል ነው የሚለው። ለምን? ለምሳሌ ዶናልድ ትራምፕ ፕሬዚደንትነቱን ቢያሸንፍ አይመስለኝም፣ በምንም አይነት የሚያሸንፍ አይመስለኝም፣ ግን አይታወቅም። ቢያሸንፍ ራሴ ያሸነፍኩ ነው፣ የሪፐብሊካን ፓርቲ ደግፎኝ አሸነፍኩ አይደለም የሚለው። የራሴን ኮንስቲትዩንት የራሴን መራጮች እንትን አዘጋጅቻለሁ ብሎ በራሱ አደርጋለሁ ነው የሚለው። አሁን ብዙ የሚናገራቸው ነገሮች አሉ። ቢሸነፍም ዴሞክራቶቹ ቢያሸንፉ ማለት ነው የሪፐብሊካን ፓርቲ እስከ መጨረሻ ድረስ ተቀይሯል ማለት ምንድን ነው? እሱ መጥቶ ኤስታብሊሽመንት የሚባለው ደንበኛ የሪፐብሊካን መሪዎች ያልመረጡት እንደውም የማይፈልጉት እንደውም የጠሉት ሰው ከተመረጠ የነሱ ማንነት ወይንም የነሱ የሪፐብሊካን ፓርቲውን ማንቀሳቀስ ችሎታ የደከመ ይሆናል። ስለዚህ በሁለቱም በኩል የሪፐብሊካን ፓርቲ ከሽፏል ብዬ ነው ማለት ነው። ይሄ እንግዲህ የሚያመጣው ሌላ ጥያቄ አለ። ቀደም አድርገን እንደጠየቅከው ራሱ ጥያቄ መነሱ እነዚህ ሰዎች ብዙም ሆነ ትራምፕ እጩ ሆነው መቅረባቸው ከአሜሪካን መሰረታዊ የሆኑ አስተሳሰቦችና የአሜሪካንን መንግስት ወይም ህገ መንግስቱንም አያይዞ የህዝቡንም አስተሳሰብ ባህሉንም ይዘው የሚቋቋሙትን ብዙ መሰረታዊ የሆኑ ሀሳቦችና እምነቶች አሉ። አንደኛው ለምሳሌ የሃይማኖት ነጻነት ነው። ሃይማኖት ነጻነት ልክ አሁን አንቀጽ 11 ላይ እንደተነጋገርነው ሁሉ መንግስት ከሃይማኖት ጋር ምን ግንኙነት የለውም ይላል። ሃይማኖቶች ራሳቸውን ይሰራሉ፣ መንግስት የራሱ ይሰራሉ። አሁን እሱ የሚለው ምንድነው? አንድ ሰው ሃይማኖቱ ወይ እስልምና ተከታይ ከሆነ እንደዚህ ከሆነ ወይ ሀገር ውስጥ አግባ ወይም ከሀገር ይውጣ። አንድ ክሩዝም የሚለው እንደውም ሙስሊሞች የሚኖሩት አካባቢ በበለጠ በፖሊስ ተከቦ የህደት አይነት አነጋገር ብዙ ሁሉ ይሰማል። ግን ጦርነቱ ምንድን ነው? አድማጮችም እንዲገነዘቡ የምፈልገው እርግጥ የዚህ ዓመት ትንሽ አንገራጋሪ ቢሆንም የአሜሪካን የህገ መንግስታዊ ስነ ስርዓት ሁልጊዜ ከአሁን በፊት አዲስ አይደሉም። ከዛሬ 150 ዓመትም ኖናቲንግ የሚባል ፓርቲ መጥቶ እንደዚህ ከውጭ የሚወጡ ናቸው የሚለው ልክ አሁን ዶናልድ ትራምፕን የሚያደርገውን ነገር ያደርጉ ነበር። መጨረሻ ላይ ስነ ስርዓቱ ራሱን ያስተካክላል። ለጊዜው ግን ይጫወታሉ። ዶናልድም የህብደት ቃሉን ይናገራል፣ ጥላቻውን የሚያሳያል ለመሳሰል። ግን መጨረሻ ላይ ነገሩ ሚዛናዊ ይሆናል ማለት ነው። ትራምፕም አይመረጥም ወይ በርኒ ሳንደርስ ወይንም ሂላሪ ክሊንተን ይሆናሉ ከሁለቱ መካከል። ግን በዚህ እምነት ካሁን ካለንበት የተሻለ አስተዳደር ይመጣል ብዬ ነው። በተለይ በርኒ ሳንደርስ፣ እኔ የበርኒ ሳንደርስ ደጋፊ ነኝ። ሂላሪ ክሊንተን ይሄን ያህልም ደጋፊ አይደለሁም ባሉት ምክንያቶች ማለት ነው። ሆኖም ግን ሰፋ ያለ ለውጥ የሚመጣ ይመስለኛል። ያ ለውጥ ደግሞ ምናልባት በአፍሪካና በሌላም ሀገሮች ላይ በተለይ በሰብአዊ መብትና የመሳሰሉትን ነገር ላይ ጥሩ መንጸባረቅ ያደርጋል የሚል ጥሩ እምነት አለኝ። እንግዲህ ጸሎቴም ወደዛው ነው። ፕሮፌሰር አለማየሁ በጣም አመሰግናለሁ። እንደው ጥቁር ፕሬዝዳንት መመረጡ ይሄንን ነገር ኢንቴንሲፋይ አድርጎት ሊሆን ይችላል። ፕሬዝዳንቱ ጉዳይ ማስፈጸምም አልቻሉም ይባላል ኮንግረስም ላይ ሌሎች ቦታ ላይምና
እንደው ጥቁር በመመረጡ ሂሚሌት የሆነ የሶሳይቲ ክፍል አለ ያንን ቁጣውን በመቀስቀስ ነው ኢንቴንሲፋይ ያደረጉት አንዳንድ ነገሮች ኢንቴንሽናል ናቸው ሆን ተብሎ የሚደረግ ነው እንደው እቺን ለመጥቀስ ያህል ነው የርሶን ምሁራዊ እይታ ስለፈለኩኝ ነው ከመዝጋቴ በፊት ልክ ነው አሉ የተወሰኑ ቡድኖች ወይ የተወሰኑ አሜሪካን ሀገር ዘራዊነት አለ ሬሲዝም አለ እሱን ደግሞ የሚከተሉ አሉ ግን በወጣቱ በኩል ደግሞ እንትኑ እየቀነሰም ሄዷል ስለዚህ ጥቁር ስለሆነ የሚቃወሙትም ብዙ አሉ ወደ ኋላም ብዙ ያቀረባቸውን ሐሳቦች ውድቅ እንዲሆኑና ስራ ላይ እንዳይውሉ ብዙ የመከሩ ነገሮች አሉ ግን እሱም ብለን ደግሞ ልናልፍ አንችልም ምክንያቱም ፕሬዝዳንት ማለት እዚህ ሀገር ብዙ ስልጣን አለው ምክንያቱም ብዙ በተለይ በውጭ አመራር የመሳሰሉት እዚህም ቢሆን ኤግዜክቲቭ ኦርደር ወይም ብዙ ነገር መስራት ይችላል ያንን ምክንያት ከሰጠን እውነቷን መደባበስ እንዳይሆንብን ፕሬዝዳንቱ ከፈለገ ብዙ ነገር ማድረግ ይችላል ሁሉም ነገር ሌጂስሌሽን ወይንም ህግ ማለት የለበትም በራሱ ስልጣን በራሱ ትእዛዝ የሚሰራቸው ብዙ ነገሮች አሉ በኤግዜክቲቭ ኦርደር የመሳሰሉት ነገሮች ማለት ነው ስለዚህ እንትን ካለቀሱ እንባይገድም ነው ምናምን ከልብ ካለቀሱ እንባይገድም እንደሚባለው ነገር ነው እሱ ማድረግ ከፈለገ ብዙ ነገር ማድረግ ይችላል አንዳንድም ደግሞ ብዙ ያደረጋቸው ነገሮች አሉ እርግጥ በከፍተኛ ፍርድ ቤቱም አንዳንድ ነገሮች እንዳያደርግ ለምሳሌ አገሪቷ ውስጥ የሚኖሩ የነበሩትን አንዳንድ ነዋሪዎች አላግባብ የገቡ የውጭ ሀገር ዜጎች ምናምን የነሱን ሁኔታ ለማሻሻል ያደረገውን አንዳንዱን አቁመውታል ግን ይህንን ለማቆም የነበሩ አንደኛው ዳኛ ባለፈው 2 ወር ውስጥ ስላለፈ ያ ራሱ ደግሞ የተሻለ ውጤት ሊያመጣ ይችላል ስለዚህ እርግጥ ነው ጥቁር ስለሆነ አንዳንድ ተቃውሞዎች ደርሰውበታል ግን ኦባማም ደግሞ ያለውን ስልጣን ሙሉ በሙሉ ለመጠቀም አልፈለገም ምክንያቱም ቢጠቀም ደግሞ ምናልባት የበለጠ ውጤት ሊኖረው ይችላል ግን ኮንትሮቨርሲ ወይም ግጭቱን አይፈልግም ኦባማ የግጭት ሰው አይደለም ሄዶ መነታረክና ምናምን አይፈልግም ቀስ ብሎ አለዝቦ መሄድ ስለፈለገ ነው እንጂ ስልጣኑ ሙሉ በሙሉ ቢጠቀም ኖሮ የበለጠ የተሻለ ውጤት ሊያመጣ ይችላል ነበር ፕሮፌሰር አለማየሁ እንግዲህ በጣም ረዘም ላለ ሰዓት ነው ያዝኖት አድማጮቻችን መማር አለባቸው ማወቅ አለባቸው በሚል በመላው ዓለም የሚገኘው አድማጫችን በሙሉ ከርሶ ቁም ነገር እንዲያገኝ እንዲማር ለማድረግና ማህበረሰቡ የሚፈልገው ለውጥ እንዲመጣና ነጻነቱን እንዲያገኝ ድልን ማምጣት አለብኝ ነጻነቴ ድሌ ነው ብሎ የተነሳው ማህበረሰብ በሙሉ ያንን እንዲቀዳጅ ለማድረግ ካለን ጉጉት አንፃር ነው እርሶን ያቀረብነው ረዘም ላለ ጊዜ ይዘኖታል ይቅርታን ጠይቃለን በመላው ዓለም በሚገኙት አድማጮቻችን ስም እናመሰግናለን እንግዲህ ቃለ መጠይቃችንን ቋጭተናል ስንሰናበት ማለት የሚፈልጉት ነገር ካለ ይበሉ በእኔ በኩል ጨርሻለሁ ይቅርታ መጠየቅ ያለብኝ እኔ ነኝ ለዚህ ዘመናት ሁሉ ቀርቤ ከአድማጮች ጋር ትንሽ ለመወያየት አስተያየትን መስጠት ስላልቻልኩ እኔ ነኝ ይቅርታ መጠየቅ ያለብኝ አድማጮችንም ጠይቃለሁ ሁላችሁም እንግዲህ ጊዜያችሁን ተጠቅማችሁ ስላዳመጣችሁኝ ደስ ይለኛል ወደፊትም በፈለከው ጊዜ ብትፈልግ በሚያስፈልጉት ጥያቄዎች ላይ እንወያያለን የከበረ ሰላምታዬንና ምስጋናዬን አቀርባለሁ በጣም ጥሩ በጣም አመሰግናለሁ መልካም ቀን ይሁንልዎ ለእናንተ